የምትረዳው ማለት ነው። ካልሆነ ግን ቀጥልስ በመጀመሪያ መጽሐፉን አድምጠኝ። መጽሐፉን የመጀመሪያው ትርጉም ምኑን መሰረት ያላደረገ ነው የተባለው? የግዕዙን በግዕዙ መሰረትነት የተተረጎመ ባለመሆኑ በጣም ጥሩ። እሺ ቀጥል። ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው እንዴ? ይኸውልህ ተናገር እውነቱን ነው ወይ? እኔ አሁን አንተን የተቆጣሁህ ቀጥል ነው። ለምንድን ነው ወደኋላ ነው ወይ? ጥያቄ ነው የምጠይቅህ። ጥያቄ እየጠየቅኩ ነው። ነው ወይ ግዕዝ የመሰረታዊ የመጽሐፍ ቅዱስ ቋንቋ ነው ወይ? ለአማርኛ በትክክል ለኦሮምኛ ግዕዝ እኔ ያልኩህ የመጽሐፍ ቅዱስ ነው። እኔ ያልኩህ የመጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ነው ያልኩህ። ለየትኛው ቋንቋ? ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው ወይ? አንተው ነው እንግዲህ የጀመርከው። ለየትኛው ቋንቋ? ግዕዝ የመጽሐፍ ቅዱስ መሰረት በግዕዙ አድመጠኝ። በቤት ቋንቋ ትበለኝ ወንድምዬ እንዴ፣ በየት ቋንቋ? ለየትኛው ቋንቋ ነው? ግዕዝ በግዕዙ መሰረትነት ነው ያለው። ግዕዝ መሰረት ነው ወይ ነው ያልኩህ ለመጽሐፍ ቅዱስ። ለቋንቋ አንጻር አማርኛ የተተረጎሙ ከግዕዝ ለዕብራይስጡም ለአማርኛው መጽሐፍ ቅዱስ አድመጠኝ። አልተጠየቅም። እኔን ይጨነቀኝ ወንድምዬ። አባቶች ዋሹ፣ ልጆቹ ተጨነቁ። አባቶች ዋሹ፣ ተጨነቀ። በቃ ካልተጨነቅ ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው ወይ? ለአማርኛ ለአማርኛ አይደል? ጥያቄህን አስተካክለው። ለመጽሐፍ ቅዱስ ግን አይደል? እኔ ጠየቅኩ ግዕዝ አድምጠኝ። አድምጠኝ። ግዕዝ የአማርኛ መሰረት ነው ወይ አይደለም ያልኩ። ልብ በሉ። የሚመልስልን መልስ የምጠይቀውን ጥያቄና የሚመልስልኝ መልስ ስሙት። እኔ ግዕዝ የአማርኛ መሰረት ነው ወይ? አማርኛ ከግዕዝ የመጣ ነው ወይ አይደለም ጥያቄ። እንዲያ ከሆነ ልክ ነው። አስቀድሞ ግዕዝ አማርኛው ራሱ ቃላቱ ከግዕዝም ጭምር ከሴማውያን ቋንቋ ስለሆነ ከዛ ነው የመጣው ተብሎ ይባላል። እኔ አማርኛ ቋንቋ ከየት መጣ፣ ግዕዝ ቋንቋ ከየት መጣ አይደለም ጥያቄ። የኔ ጥያቄ ልብ በሉ ውስጥ ያላችሁ ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው ወይ? ምክንያቱም ልብ በሉ የመጀመሪያውን ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ ነው። የመጀመሪያው ትርጉም የተባለው የትኛው ነው? ይሄ በ1832 እና በ1947 እንደዚሁም በ1980 በ1947 በ1832 እነዚህ ዓመታት ያዩልኝ። በ1832 በ1947 በ1980 እነዚህ ሶስቱ ትርጉም የተተረጎሙት ሲተረጎሙ ግዕዙን መሰረት አድርገው አይደለም። ታዲያ ምንድነው መሰረት ያደረጉት? ብሉይ ኪዳንን በተመለከተ ዕብራይስጥ፣ አዲስ ኪዳንን በተመለከተ ግሪክ። ልብ በሉ። ለምን? የመጽሐፍ ቅዱስ መሰረታዊ ቋንቋዎች ዕብራይስጥና ግሪክ ስለሆኑ። አሁን ከኋላ የመጣ አይን አወጣ እኔ ነኝ በጣም ጥሩ ሚዩት አድርገው ቆይ ልጨርስ። አሁን በግዕዙ መሰረትነት ተብሎ ስለተባለ እኔ ጥያቄ ምንድነው ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው ወይ ነው እየጠየኩ ያለሁት። በጣም ጥሩ። የመጽሐፍ ቅዱስ መሰረታዊ ቋንቋ አይደለም። አሁን ግን አይደለም፣ ግን አንድ ጥያቄ ልጠይቅህ ነው። አይደለም እዚሁ ጋር ትችላለህ። ቀጥል። እዚሁ ጋር ምን የሚል ንባብ አለ? እስቲ ይችናል። ልቀጥል ነው። አንተ አይደለም ጥያቄ እንድጠይቅህ ቆርጦ የማንበብ ችግር ስላለብህ ተናገሩ። ራስን ያነበብከው እኔ እንኳን ሳነበው ዘለልከው ብለህን ምክንያት እንዳሰጠኝ ራስህ ካነበብከው ላይ ነው ጥያቄ የምጠይቅህ። ራስን ያነበብከው አይደለም። ቅድም አንተን ሙሉን ቆርጠህ ደብቀህ ያስቀረዋለህ። አረፍተ ነገሩን የጨረስከው ያነበብከው አለ ወይ? ከዚህ ጀምሮ ስታነበው ቆርጠህ የዘለልከው ክፍል አለ እንዴ? እኔ እስከሰማሁ ድረስ አንዱን ቦታ አልቆረጥክም። አንተ ቆርጠህ የተረዳኸው ሀሳብ አለ። አድመጠኝ። እኔ ካነበብከው በኋላ ሀሳቡን ከሰማሁ በኋላ ልብ በልና ስማኝ። አይዞህ የአባቶችህ ውሸት ያለበትን እስኪ አንበው። የአባቶችህን ውሸት እኔ ላሳየን ጀመረ። አንደኛ እልም ያሉ
ውሸታም መሆናቸው እጅ ከፍንጅ ማለት ነው። አባቱ ዳኛ ልጁ እስኪች ዘልቃ ንባት አድምጠኝ ብራዘር አድምጠኝ። እኔ ልጠይቅህ ስላነበብኩት ነው። የቱ ጋር ችግር እንዳለ አቅልም ያለው ችግር ያለበትን ቦታ ያቀለምኩበት ላይ ጠይቃለሁ። አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት አድምጠኝ። ጥያቄ ልጠይቅህ እኔ እዚሁ ጋር ጥያቄ ልጠይቅህ። ከዛ አንተ ትጠይቀኛለህ ሙሉን ከፈለክ ማለት ነው። ጥያቄ ልጠይቅህ። ያው አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ነገር ሆነ። አባቶች ሌቦች ሆነው አንተም ደግሞ በቋንቋው ላይ ሌባ ለመሆን ቃል ተናገር። እውነቱን ስድቡን ተወሽ። በስድብ ከሆነ ጥሩ አድርጌ ልሰድብ ይችላል። ግን ስድብ ምሳሌው በጣም ስለሚሄድ ማለት ነው። አባቶች ዋሹ፣ አንተም ደግሞ ለመዋሸት ካልሆነ በስተቀር እንደው ከገለጠልኝ ብዬ ነው ይሄ ብሂል እንጂ መብት የልጅ ጨዋታ አታድርገው። ጥያቄ ልጠይቅህ ቻለው እንግዲህ ገጥመን ይላል የሀገሬ ገበሬ። ቁጥር 2 ያተረጓጉም ቁጥር እንዳልጨርስ እኔ የምጠይቅህ ጥያቄ ቀደም አንብበሃል ሙሉውን። አይዞ ቻለው ሙሉን አንብበሃል። ከዚህ ጀምር ያለውን ወንድምዬ አሁን ሚዩት ላደርግህ ነው። ስላልሰማኸኝ ሚዩት ላደርግህ ነው። ቁጥር 1 ጨርስ። ሚዩት ላደርግህ ነው። አንተ አይደለም የምትለኝ። ቅድም ልብ በሉ እዚህ ውስጥ ያላችሁ። ከዚህ ካልሆነ አስወርድሃለሁ ወይ ሚዩት አደርግሃለሁ። ከዚህ ጀምሮ ያለውን ሙሉን ያነበብከው ቢያንስ እዚህ ጋር ድረስ ያለው ማለት ነው። ኦኬ እዚህ ላይ ያለውን ጥያቄ ከጠይቁ በኋላ ከዚህ በላይ ከፍ ብለን ደግሞ ያለውን ጠይቃለሁ። አንተም ትጠይቀኛለህ፣ እዚህ መቅደሙም ላይ ጠይቃለሁ ማለት ነው። አሁን ግን ይህንን ከፍ ብለህ ዝቅ ብለህ አትልም። እኔ ጥያቄ የምጠይቅህ አባቶቼ የጻፉትን እኔ የምጠይቅህ ማለት ነው። ኦኬ አንደኛ ግዕዙ መሰረት ነው ወይ አይደለም ብሏል። ቤተክርስቲያኒቱ ግን ግዕዙ መሰረት ነው ብላለች። ይሄ ራሱ በጣም አደገኛ ስህተት ነው ማለት ነው። ቁጥር 1 ሌብነት ይባላል። እሺ ቁጥር 2 ላይ ያተረጓጎሙ ስልት ከቤተክርስቲያናችን ያተረጓጎም ስልት የራቀ ስለሆነ ይላል። ቤተክርስቲያኒቱ የራሷ ያተረጓጎም ስልት አላት እንዴ? ወንድማች ሳሙኤል ማይክን ከፍተህ መልስልኝ። ቤተክርስቲያን የራሷ የሆነ ያተረጓጎም ስልት አላት እንዴ? ማይክ ሚዩት ነው። ሳሙኤል ማይክ ሚዩት ነው። እሺ አሁን ልኬልሃለሁ፣ ክፈተው። የራሳችን የሆነ ያተረጓጎም ስልት ማለት ነው ትርጉም ላይ ከመሄድ በፊት አላት። ቴንኪው። ምንድን ነው ያተረጓጎማችሁ ስልት? ዘዴ ማለት ነው። ስልት ማለት ያው ዘዴ ማለት ነው። በጣም ጥሩ። እንደ አጥር አድርጌ ልንገር። አንደኛ አንድም የሚባል አለ። ሁለተኛ እርቅ እየተቆራረጠ ነው መሰለኝ። ችግር የለውም። ጥሩ ነው። ይሰማል። ይሰማል? ይሰማል። ያተረጓጎም ስልት የሚባል አለ። ያ ማለት ሀሳቡን የምንረዳበት መንገድ አለ። ያ ከኛ የመጣ ወይም ቤተክርስቲያኒቱ የራሷ የሆነ አይደለም። ዝርዝር ሀሳቦችን ለአንተ ለመግለጥ ያህል እንደ አጠር አድርጌ ነገር 2 ልንገርህ። እርቅ የሚባል አለ። እንደገና ሀተታም አለን። እርቅ የሚባለውን አጠር አድርጌ ለመናገር ያህል ለምሳሌ ጌታ የተሰቀለው ስንት ሰዓት ነው? ጥያቄ ጠይቅ። ተናገር እውነቱን። ጥያቄ ጠይቅ። እሺ አድምጠኝ ልንገርህ። ጌታ የተሰቀለው ማርቆስ 3 ሰዓት ነው ይላል፣ ማቴዎስ 6 ይላል። አሁን ይሄ እንዴት ነው ተብሎ የሚብራራበት መንገድ እርቅ ይባላል። የአተረጓጎም ስልቶች መካከል አንዱ። ሁለተኛው አንድም የሚባል ወይም ደግሞ ሀተታ የምናቀርብበት አለ። ለምሳሌ ቅዱስ ጴጥሮስን ጌታ 3 ጊዜ ትወደኛለህ ብሎ ለምጠየቀው በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቃለሁ፣ እነዚህ ምንድን ነው የሚባሉ? ይህን የምንተረጉምበት መንገድ አለ። የኢትዮጵያ ቤተክርስቲያን የብቻው አይደለም። ከአሕዛብ ቤተክርስቲያናት ጋር ተስማምታ የራሱ የሆነ የትርጓሜ ስልት፣ የራሱ የሆነ ቅደም ተከተል ታሪክ አለው። በዛ መሰረት ቤተክርስቲያኒቱ የምታብራራበት መንገድ ያተረጓጎም ስልት አለ።
ስለዚህ ዓለም አቀፋዊ የሆነውን ያተረጓጎም ስልት አይደለም ማለት ነው ቤተክርስቲያን የተከተለችው። በዓለም አቀፍ ደረጃ ሁለት አይነት የመጽሐፍ ቅዱስ ወይም ደግሞ መጽሐፍት የሚወዱበት አልጠየኩም። የጠየኩህ ቤተክርስቲያን ዓለም አቀፍ የሆነውን የመጽሐፍ ቅዱስ አተረጓጎም አይደለም የተከተለችው፣ የራሷ የሆነውን ያተረጓጎም ስልት ነው የተከተለችው። የራሷ የሆነም አላት፣ ዓለም አቀፉንም ተጠቅማለች። ይህን መጽሐፍ ስተረጉም የራሷ የሆነው በራሷ በሆነው ያተረጓጎም ስልት ነው እንጂ በዓለም አቀፍ አተረጓጎም ስልት አይደለም የተረጎመችው አይደል? አይ ተከትላለች፣ የዓለም አቀፉን ተከትላለች። የዓለም አቀፉን አተረጓጎም ስልት ከተከተለች ለምንድነው ታዲያ? አድምጠኝ። የዓለም አቀፉን ያተረጓጎም ስልት ከተከተለች ለምንድነው ታዲያ እናት ቋንቋው ላይ ያለውን ግሪኩ ላይ ያለውን ህዳግ ላይ ያስቀመጠች? ዋናው ላይ የሌለው ህዳጉም ላይ ያልነበረ ከዚህ የትም የማይታወቅ ቃላትን ዋናው ሀሳብ ላይ ያስገባችው ለምንድን ነው? በጣም ጥሩ። አሁን አትመልሰውም። በቃ ወደ ዋና ሀሳብ እንድንመለስ አትመልሰውም። ስለዚህ ተው ተናገር፣ እውነቱን የአንድ አላዋቂ ጥያቄ መመለስ የሚያቅተኝ አይደለም። እውነት አድምጠኝ። ይኸውልህን አትመልሰውም፣ ጨነቀ። ከግዕዙ ዘርና ከሰባ ሊቃናት ራሱ ሲጀምር ግዕዙ ሲጀምር ዘር አይደለም። የመጽሐፍ ቅዱስ መሰረታዊ ቋንቋ ዘር አይደለም። እዛ ላይ ነው የተበላችሁት። ይኸውልህ አትበለኝ። እዛ ላይ ነው የተበላችሁት። እዚሁ ክፍል ላይ የመጽሐፍ ቅዱስ መሰረታዊ ቋንቋ ዕብራይስጥና ግሪክ ነው ብላ ስትናገር የኖርች ቤተክርስቲያን ልብ በሉ። እዚህ ውስጥ ያላችሁ ሰዎች የምትሰሙ በ1832 በ1947 በ1980 በሶስቱም ዓመተ ምህረት ላይ የተተረጉሙትን መጽሐፍ ቅዱስ የቤተክርስቲያናቸው ሊቃውንት ይውላችሁ ስለሆነ የራቀ ስለሆነ አብዛኞቹ አንዳንድ አይደለም አብዛኛው ማለት ነው፣ በጥናት የተደገፈ ነው። አብዛኞቹ የቤተ ክርስቲያናችን ሊቃውንት የአብነት መምህራን በሏቸው፣ ማንም በሏቸው፣ ጳጳሳት፣ ሊቃውንት፣ ማንም አገልጋይ የተባሉት በሏቸው የቤተ ክርስቲያናችን መጽሐፍ ቅዱስ ነው ብለው በሙሉ ለመቀበል ሲቸገሩ ኖረዋል። በየትኛው እትም የታተመውን በ1948 በ1980 በ1947 በ1832 በሶስቱም ዓመተ ምሕረቶች ላይ የተተረጎመውን መጽሐፍ ቅዱስን የቤተ ክርስቲያናቸው አንዳንዶች አይደለም ጥቂቶቹ አይልም አብዛኞቹ። ይሄ ማለት ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስ አልነበራትም። እስከ መቼ ድረስ? እስከ 2000 ዓመተ ምህረት እስከ ዛሬ 17 ዓመት ድረስ አልነበራትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ እጇ ላይ ካለ ድፍን ገና 17 ዓመቷ ነው። እድሜዋ 1700 ዓመት ነው። መጽሐፍ ቅዱስ ግን ካላት ገና 17 ዓመቷ ነው። ገና 17 ዓመት ክርስትና ነው ያላት በእድሜ። እዚህ ላይ በእነዚህ ሁሉ ዘመናት ያለ መጽሐፍ ቅዱስ ነው ስትመራ የነበረችው። የነበረውን መጽሐፍ ቅዱስ አብዛኞቹ ሊቃውንቶቿ አንዳንዶች አይልም፣ ልብ በሉ፣ አብዛኞቹ ሊቃውንቶቿ የመጽሐፍ ቅዱስ ማነው? አብዛኞቹ ሊቃውንቶቿ የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው በሙሉ ለመቀበል ሲቸገሩ ኖረዋል ይላል። በእነዚህ ሶስቱ ዓመታት የታተመውን በጣም ጥሩ አብዛኞቹ ሲቸገሩ ኖረዋል። ጨርሰናል። በዚህ ምክንያት መጽሐፍ ቅዱስ ያላችሁ የዛሬ 17 ዓመት ነው። እኔ ልጠይቅ ምን ጠይቀኝ? ከመግቢያው ነው ብጠይቀኝ? አዎ ከመግቢያው ስለ ነገረ ማርያም ከአንተ ጋር አላወራም። ምክንያቱም እንደማይህ ከሆነ በጣም ብዙ እንትን ይልሃል፣ ይቀርሃል። ከዳንኤል ጋር ከሆነ መነጋገር እንችላለን። እዚሁ ግን መግቢያው ከመጽሐፍ ቅዱስ ጋር በተገናኘ በጣም ከሚቀረኝ ከኔ ጋር ማንም አያወራም። እዚህ ከነገረ ማርያም ላይ ከኔ ጋር የምታወራው ከጨዋ ጋር ሳላወራም። ለማንኛውም ከላይ መግቢያውን ጀምረህ አንብልኝ። ጨዋ ማለት ይገባኛል፣ ያልተማረ ማለት ነው አይደል? እንደዚሁ የአባቶችንም ያንተንም ውሸት አፈርደች ያስጋጥኩት እኮ መቅድሙን አስነብቤህ። ጨዋ ማለት ቤተክርስቲያን አድምጠኝ ቆይ። ጨዋ ማለት ቤተክርስቲያን አድምጠኝ። መቅድሙን አነበው።
መቅድሙን አንብበው። ጨዋ ማለት በቤተ ክርስቲያን አንተ አድምጠኝ አልኩህ እኮ ሚዩት እንዳላረገ አድምጠኝ ብዬ ስለ አውራ እያልኩ አይደለም። ጨዋ ማለት በቤተ ክርስቲያኒቱ አመለሸጋ ማለት አይደለም። ምን ማለት ነው? ያልተማረ ማለት ነው። ይሄው ያልተማረው ተናገር እውነቱን መጥቶ እኮ የአባቶችንም ውሸት ያንተንም ውሸት እኔ መታ እንትን ሶኬት ይዘህ አንብቦ ብላት በለኝ ይታያል። አንተ ራሱ እንኳን እንዳነበብከው ምንም ማሳያ የለም። እኔ ግን እንዴት እንዳነበብኩት ይታያቸው ነው ሞችናቶች። እኔ ሳነበው ችግር አለበት ብዬ የምለው አንተ ብቻ ነህ እንደ የምትናገረው ኤርሚያስ? ሜት አድርገው ብዬ አንተ ብቻ ነህ? ታች ውረድ። እኔ እንዴት እንዳነበብኩት አይታችኋል። ወንድማችን ሳሚ ገና አላነበበውም። እኔ ነኝ እያሳየሁት የነበረው ተነስቼ ከምኝታዬ ማለት ነው። እኔ ሳነበው ይላችሁ መቅደም ሚዩት አድርጉ። ቴንክ ዩ። እና እኔ አሁን ሶኬት ይዞ እንዲህ የሚለኝ ጨዋነህ ማለት ያልተማርክ ብሎ ያለኝ እንዴት አድርጌ ወስጄ በ12 ቁጥር ምስማር የአባቶቹን ሙሸት የእሱን ሙሸት እንዴት እንደመታወት አሳየኋችሁ። አንደኛ ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው ብለው ሲሉ የነበረው እንዳልሆነ አሳየሁት። እሺ ወንድምዬ ሚዩት ካላረክ የማርያም ልጅ እታች አስወርጃለሁ። አሁን መጽሐፍ ቅዱስ ወንድምዬ መጽሐፍ ቅዱስ ላይ መጽሐፍ ነውር ስለሆነ ለመጽሐፍ ቅዱስ ክብር ስላለኝ ነው። መግቢያውና ማነው መቅድሙና መግቢያው ላይ ጥያቄ ካለ ጠይቀኝ ትችላለህ። ያው ከመግቢያው ጥያቄ ካለ የትኛውም ተናገሩ ነው። አቤት ያው ተናገሩ ነው። እየጠየቅኩ ነው ወንድምዬ። መግቢያውና መቅድሙ ላይ ጥያቄ ካለ ጠይቀኝ። ጎሄድ ጥሩ እሺ፣ ልጠይቅህ ነው። ጠይቀኝ። በጣም ጥሩ እሺ። ቪዲዮ ጥሩ እሺ። መቅድሙን አውጣ። ያ መቅድሙን አውጣ። ያ እኮ እሺ፣ አንብበው ከዚህ ጥያቄህን ራስህ አንብበህ ከዚህ ጀምረህ አንብበው። ቤተክርስቲያናችን አላነብም። እኔ መቅድሙን ካነበብኩት ዘመን የለውም። ጥያቄ ካለ ጥያቄ ጠይቀኝ። ጥያቄን ስፔሲፊክ አድርገህ ጠይቀኝ። ወይም ደግሞ አንተ ካልቀለምከው በሊቃውንት አባቶቻችን አንብብና ጥያቄን ጠይቀኝ። ጥያቄ አንብብ አይደለም የሚባለው። ጥያቄ እኔ ስላነበብኩት ይኸው እዚህ ትልቁ ላይ ያለው ጥያቄህን ጭምቅ አድርገህ አምጣ። በሊቃውንት አባቶቻችን የሚለውን ወንድምዬ ጥያቄህን አምጣ። ያቀለምካትን አንባት። ጥያቄውን ማርክ ያደረግ በቃ ካልሆነ ወደ ዋናው ሀሳብ እንሂድ። ጥያቄ ጠይቀኝ ብያለሁ። ስላነበብኩት እድሉን ትጠቀምበታለህ። ጥያቄ ካለ ጥያቄ እታች ውረድ። የሚካልክ ታች ውረድ። የአባቶችን ውሸት አሳይቻለሁ። የአንተንም ውሸት እዚሁ አታነው። ጥሩ እኔ ልጠይቅ። በሊቃውንት አባቶቻችን ያተረጓጉም ከመሰረታዊ ጋር በመስማማት እኮሽ አድምጥ ተተርጉሞና በአንድ ጥራዝ አድምጠኝ። በአንድ ጥራዝ ተጠቃልሎ ለአገልግሎት የቀረበ አልነበር። አንድ ነገር አድምጠኝ። ማቅለም ማወቅ አይደለም፣ ማንበብም አይደለም። ለመጽሐፍ ቅዱስ ክብር እንደሌለህ መጽሐፍ ቅዱስ ላይ ጽሑፍ በመጽሐፍ አሳይተኛል። እግዚአብሔር የሚያውቀው እና እኔ እንዳንተ ማርክ ያላደረግኩበት ለመጽሐፍ ቅዱሱ ክብር ስላለኝ እንጂ ለሌላ አይደለም። እና ጥያቄ ምንድን ነው? የ17 ዓመት ታሪክ ነው ያላት በመጽሐፍ ቅዱስ መጽሐፍነት ደረጃ ስትል ሰምቻለሁ። እና ጥንት በግዕዝ አልነበረንም። እንደገና ራሳቸው አባቶቻችን በዚህ በመቅድሙ ሲገልጡ በፊት እንደነበረ አስረድተዋል። እና እንደገና በአንድ ጥራዝ ተጠቃሎ አልነበረም ማለት መጽሐፍ ቅዱስ አልነበረንም ማለት አይደለም። ወንድሜ እየሰማኸኝ ነው? እና ኧረ ለቅሶ በኋላ አሁን ጥያቄ ጠይቀኝ።
ለቅሶውን በኋላ ታለቅሳለህ። ያሳዝን በቃ ወንድም ለቅሶውን በኋላ ታለቅሳለህ። አሁን ጥያቄ ጠይቀኝ ነው ያልኩህ። ለቅሶውን በኋላ ላይ ወንድምነት ምኑን ይጠይቅ? ጨነቀው እኮ በቃ ሀሳቡን ራሱ ማውራት አለቀ። በቃ ወንድምዬ ለቅሶ ከሆነ በኋላ ላይ ያልቅስ። አሁን ወደ ዋናው ሀሳብ ወደ ቤዛ ብሎ ወደሚለው ላይ ዳንዬ ልታወራ ትችላለህ። ለዚሁ ነው አየህ አትጀምሩ ይባላል አባቶች ሲሉ ከጀመርክ ግን ወደኋላ ወደ ግራ ወደ ቀኝ ወደፊት ወደኋላ ማለት የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ ዓመታት ልብ በሉ በእነዚህ ዓመታት በ1832 ውሸት ነው። በ1947 በ1980 በእነዚህ ዓመተ ምህረት የተጻፉትን መጽሐፍ ቅዱሶች ሊቃውንቱ አንዳንዶች አይደሉም አብዛኞቹ ወንድምዬ ዘመንን ሁሉ የምታለቅስበትን እውነት ነው የነገርኩ። አብዛኞቹ ለመቀበል ሲቸገሩ ኖረዋል። ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስ ያላት ከመቼ ጊዜ ጀምሮ ነው? 2017 ላይ ነው። የራሷ የሆነ በራሷ ያተረጓጎም ስልት በራሷ ሊቃውንት ግዕዙን መሰረትነት ያደረገ ያላት የራሷ መጽሐፍት ያላት ይሄ ነው። ይሄንኛውን እነዚህን አንቀበልም ስትኖር በአማርኛ የተተረጎመበት አንቀበልም ብላለች ኦርቶዶክስ። ጨርሰናል ነው ብዬ ጋር ጨርሰናል። እንደማይገባ በቃ የአባቶች ውሸት አፈርደቼ ጋር ተቋል። በቃ ውርደታችሁ በአደባባይ ጽፈው ተገኘ በራሳችሁ መግቢያ ላይ ማለት ነው። እኔ ምን ልርዳ ብዬ እንዴት ብዬ ላክምህ? አባቶች ዋሹ። በጣም ጥሩ። ወደ ቀደመው ሀሳብ እንመለስ። ወደ ቀደመው ሀሳብ ወደ ዳንዬ ጋር ጨርሰናል ማለት ነው። ዳንዬ ሂድ። ይሄ መጽሐፍ ቅዱስ ተአማኒነት የሌለው መጽሐፍ ቅዱስ ነው። ያው እንዳልከው ሊቃውንት ሁሉ ጭምር ወደ ቀደመው ዳንዬ የተናገሩትን ሰምተሃል። ስለዚህ ኦርቶዶክስ መጽሐፍ ቅዱስ የላትም። ካላትም እድሜው ገና 17 ዓመት ነው። አንተ አታስደነግጠኝ። በነገራችን ዳንዬ ትልቁ ላይ ሆነና ዳንዬ በቃ ነገረ ማርያም ላይ ግቡ። እሱንም ይሞክር። እሱኛውን ይሄኛው ላይ አልተሳካለትም። ጨርሰናል። እሺ ወንድምነት ግን አንዳንዴ ምህረት ይብዛ አርገናል። እሺ ሳሚያችን ብራዘር አይዞ ጥሩ ውይይት ነበረ። አለቀ በቃ ጨርስ። እና ወደ ቀደመው እንመለስ። ስለ መጽሐፍ ቅዱስ እንድናገር ከፈቀድክ መናገር እችላለሁ። ግን እንደው አጠር አድርጌ ለሁላችሁ ማሳወቅ የምፈልገው ነው። ጨረስን። አሁን ወደ ማርያም እንመለስ እና እሱ ስለማያዋጣ ወደ ማርያም እንመለስ። ማርያም ቤዛ ስለመሆኗ የሚያሳይ ማስረጃ አለ? ቅድም አሳይቻቸዋለሁኝ። ምንድን ነው ያሳየህ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15 የጠቀስከው ጥቅስ ላይ ታዲያ ቤዛ ናት የሚል አለ? ወዳጅ ሳሚ በልጆች ቤዛ ናት የሚል አለ? አዎ አለ። ታዲያ በመውለድ ትድናለች ማለት ቤዛ መሆን ማለት ነው? ምን ያገናኘዋል? በልጅ መዳን ቢሆን ምን ያገናኘዋል ከቤዛነት ጋር? ጥሩ ሁለት ነገር ልንገር። አንድ አሁን በመውለድ ትድናለች የሚል ቢኖርም ያን ያህል በጣም የራቀ ሀሳብ አይኖረውም። ግን መጽሐፍ ቅዱሱ እንደሚለው እንደነገርኩ በልጆቿ ትድናለች ነው የሚለው። ስለ ልጆቿ ናቸው ለእሷ ቤዛ ይሆኑት እንደዛ ያልከን ያለው
ወንድምነት እዚህ ጋር ጊዜ መስጠት የለባችሁ። በልጆቿ ትድናለች ብሎ የሚለውን ምን ለማለት እንደፈለገ ልንገርህ። በልጆቿ ብሎ የሚለው ልጆች ውስጥ ማርያም አለች፣ በማርያም ነው የዳነችው። ስለዚህ ማርያም ቤዛ ናት ነው የመጨረሻው ኮንክሉዥኑ። በልጆቿ ብሎ በልጆቿ ትድናለች ብሎ ይላል እና ስለ ሔዋን ነው የሚናገረው ይሄ ክፍል እና ይላል። አንደኛ መጽሐፍ ቅዱስ አይደለም እንደዚህ ብሎ የሚለው፣ ልብ በሉ። በልጆቿ አይልም፣ በመውለድ ትድናለች ነው ብሎ የሚለው። እነሱ ግን ይሄ ከኋላ የመጣ አይን አወጣ እንደሚባለው ግዕዙ መሰረትነት ብሎ የሚለው ልጆቿ ብሎ ይላል ብለው ተረጎሙ። ዕብራይስጡ እንደዛ አይልም። የቀደሙ ትርጉም ራሱ የቤተክርስቲያኒቱ በ1832 በ1947 በ1980 ዓ.ም የተተረጎመው በልጆቿ ሳይሆን በመውለድ ነው ትድናለች ብሎ የሚለው። ወንድሜ አድመጣኝ እስኪ አሳይ ዳንኤል እስኪ ያሳየን። አሳየና። እኔ እያሳየሁ አይደለም። ምኑን ነው የማሳይህ ነው? እኔ እኮ ምኑን ነው የማሳይህ? የተክለ ሃይማኖት የአቡነ ተክለ ሃይማኖት ትምን የመጀመሪያው መጽሐፍ ቅዱስ አንተ የለህም? እኔ አንተ የለህም ወይ ወንድሜ? መልስልኝ ወንድሜ። አይሰማም እንዴ ሳሙኤል? ለምን ዝም አልክ? ትልቁ ላይ አድርገህ ወንድምነት፣ ትልቁ ላይ አድርገህ። እንትን ስልክ ገብቶብኝ ነው። እሺ ችግር የለም። ደግሞ ለማሳየት ይሄ የአቡነ ተክለ ሃይማኖት ትርጉም ታውቀዋለህ? ኧረ መጽሐፍ ቀጥል አሳይ። ታውቀዋለህ ወይ? አይደል? አውቀዋለሁ። የአቡነ ተክለ ሃይማኖት ነው አይደል? እስኪ ይሄ አባ ተክለ ሃይማኖት እሺ፣ ያው 1980 ዓ.ም ለኢትዮጵያ ኦርቶዶክስ ተዋሕዶ እንደዚህ አይነት ጨዋ ነው የሚያወራህ። እሺ፣ ጨዋ ማለት ያልተማረ ማለት ነው። ኦኬ፣ ጎበዝ። ይኸው ምን ይላል እዚህ ጋር ቁጥር 13 አዳም ቀድሞ ተፈጥሯል፣ በኋላ ሔዋን ተፈጠረች። የተታለለ አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በልጆቿ ትድናለች አይልም፣ በመውለድ ነው የሚለው። በመውለድ ይሄኛው ቀጣፊ ነው በልጆች ብሎ የሚለው። ይሄ ቀጣፊ መጽሐፍ ቅዱስ ነው። መጽሐፍ ቅዱስም ተብሎ ሊጠራ አይገባም። ራሳቸው ሊቃውንቱ ሙሉ ጭምር ከዲያቆን ያረጋል አበጋዝ ጀምሮ ውስጡን ለቄስ ነው ብሏል። ማለት ስለሚዋሽ ቀጣፊ ነው ማለት ነው። ይሄኛው ግን እንደው መልሳችሁ የኛውን አትሙልን ብለው እስኪሉ ድረስ በጣም ብዙ መምህራን እዚሁ እኛ ቤት ገብተው ወደ ወንድምነት ዳን እየታስታውሳለህ መጋቢ አዲስ መጋቢ ብሎ የተባሉት ሁሉ በዚህ መጽሐፍ ቅዱስ ጉዳይ አትጠይቁን ብለዋል። አትጠይቁን። ይሄኛው ግን መልሳችሁ አትሙልን ብሏል። ይኸው በጢሞቴዎስ ላይ በመውለድ ነው ይላል። ስማ መጽሐፍ ቅዱስ እንደዚህ በራሳችሁ ጽፋችሁ እንደዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደዚህ አድርጋችሁ ሚዩት አድርገው ሚዩት አድርግ እንዴ። ገድሉንም ስናሳያችሁ ገድሉንም ጽፋችሁ ትሉናላችሁ። መጽሐፍ ቅዱስም ስናሳይ መጽሐፍ ቅዱስ ምን ያደርጋሉ ታዲያ አባቶችህ? አስኬማ ተቀንትና አድርገው ጭንቅላታቸው ላይ ቁጭ አሉ። መቼም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትፈርስም። በእናንተ እየየበል ደግመህ ከከፈትክ አስወርድሃለሁ። ቴንኪው እንደውም ገላገላችሁ። ኦኬ አትፈርስም፣ ትፈርሳለች። ይኸው እየፈረሳችሁ ራሳችሁ እየፈረሳችሁ። ማን ያፈርሳችኋል? ውሸታችሁ እያፈረሳችሁ ነው። አባቶቻችሁ ያሹት ውሸት እያፈረሳችሁ ነው። ስለዚህ እዚህ ክፍል ላይ ነው በልጆቿ ትድናለች ብሎ የሚለው ያለው እዚህ ክፍል ላይ እንጂ በመጽሐፍ ቅዱስ ታሪክ ውስጥ ልብ በና ሰማኝና ለዳኒ መልሼ ልስጥህ። በመጽሐፍ ቅዱስ ውስጥ ታሪክ ውስጥ በመውለድ ትድናለች። አድመጠኝ፣ ቆይ እሺ አትበለኝ፣ ጨርሼ ልስጥህ። በመጽሐፍ ቅዱስ ታሪክ ውስጥ በ1980 በአቡነ ተክለ ሃይማኖት ቀሲስ ሚዩት አድርጉት። እሺ በአቡነ ተክለ ሃይማኖት በአቡነ ባስልዮስ ተመሳሳይ ነው ከአቡነ ባስልዮስ ጋር። ይሄኛው ከ1832 ላይ የተቀዳ ነው። ይሄኛውም የ1947 ማለት ነው። የ1947ቱና ይሄ ተመሳሳይ ነው። በብፁዕ አቡነ ባስልዮስ እና በብፁዕ አቡነ ተክለ ሃይማኖት ዘመን የታተመው የተተረጎመው የ1832ቱን ይሄን መሰረት አድርጎ ነው። ቅድም በመቅድሙ ላይ እንዳየነው ማለት ነው እዚህኛው ላይ።
ስለዚህ ኦርቶዶክሳውያን ሊቃውንት በ1832 የታተመውን አንቀበልም ብለዋል። በ1948 አንቀበልም። አደርብብኝ የምን ነገረ ማርያም ነው? እዛ ስትመጣ ወደዚህ ትላለህ። ሚዩት አድርገውና ላውራበት። ቴንኪው አደርብብኝ ራስን ነገረ ማርያም ላይ ላውራ ብለህ ስትል እዚህ ላይ በልጆቿ ብሎ የሚለው ቃል ውሸት ነው ብዬ የምልህ በመውለድ ትድናለች ነው ብሎ የሚለው እንጂ በልጆቿ ትድናለች ብሎ የሚለውን ለምን እንደዚህ እንዳመቻችሁ እንንገርህ። በመውለድ ብሎ የሚለውን ትርጓሜ የተከተላችሁት ሔዋን ልጆች ናቸውና የአዳም ልጆች እና በልጆቿ ትድናለች ብሎ የሚለውን እና በልጇ በማርያም በኩል ትድናለች፣ ስለዚህም ማርያም ቤዛዊተ ኩሉ ዓለም ናት ብሎ የሚል ትርጓሜ ለማምጣት ነው ጥረታችሁ። ግን በጣም የሚያፈርስባችሁ ነገር በዛም እንኳን ብትሜቱ ማርያም እሺ የሔዋን ልጅ ነች። ማርያም ብቻ አይደለችማ፣ ራሱ ክርስቶስ የሔዋን ልጅ ነው። ክርስቶስ መሲሁ ማለት ነው። ማለት ሔዋን ሰው አይደለች? ክርስቶስ የሰው ልጅ ተብሎ ተጠርቶ የለ የሰው ልጅነትን ያገኘው ከሔዋን ዘር ነው ማለት ነው። ስለዚህ በመውለድ ትድናለች እንኳን ብለህ ብትል አንተ ማርያም ነች ቤዛ ብለህ የምትለውን ቃል ሳይሆን የሚይዘው ክርስቶስ ነው ቤዛ ብሎ የሚለው ነው የሚይዘው። በዛ እንኳን ብትመጣ ማለት ነው። የእናንተ አሁን በዚህ ልኬት መተህ ምንድን ልታሳየን ፈለግከው? በደንብ ነው የነቃሁባችሁ። ማርያም ናት የሔዋን ልጅና እሷ ቀዳማዊት ሔዋን የተባለችዋ እችኛይቱ ማርያም ደግሞ ዳግማዊት ሔዋን ተብላለች እና በዳግማዊት ሔዋን በማርያም ትድናለች ብሎ የሚል ትርጓሜ ነው። ስለዚህ ቤዛ ናት። ወደዛ ተመለስ። አንደኛ ጢሞቴዎስ መልእክት መጽሐፍ ማርያም ቤዛ መሆኗን የሚያሳይ ክፍል አይደለም ብለን እንላለን። ጨዋው ኤርሚያስ እንደዚህ ይነግርሃለሁ ማለት ነው። እና ዳኒ አሁን ተቀበልና አውራው ተመልሰው ወደ 80 ያዱ እንዳትገባ ወይን ብለን ቀጥሉ። ትሰማለህ? እሺ ወንድም ነህ፣ ጸጋ ይብዛልህ። ስለዚህ ሌላ ማስረጃ አለ? ወዳጅ ሳሚ ስልክ ገባ። ማስታወቂያ ይሰራል። ሳሚ አለው እኔ አለው ወገኖች ነው እኔ የለው እንግዲህ እዚሁ ላይ ለመናገር ያህል መጽሐፍ ቅዱሱ እንደ አዲስ እንትን የተባለው የሰባ ሊቃናትም የግዕዝም ትርጉም አይሰማም። ሳሚ ማስረጃ አለ ወይ? የግዕዝ ትርጉም የሰባ ሊቃናት የሱ ግሪኩ ትርጉም እንደሆነ እንድትገነዘቡ ይዙ አጋጣሚ ለመናገር ነው። ወደ ማስረጃ ነው ያለው። ተናገሩ እውነቱ ዳንኤል ነው እያዋራ ያለው። ማስረጃ ካለ ብራዘር። መርፌ በጣም ከባድ ነው። እስካሁን ፔኑ ይኸው የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ ከግዕዙ ዘርና ከሰባ ሊቃናቱ ዘር ጋር ብራዘር ሊወጣ አልቻለም። ከዛ ወንድምነት ምን አይነት መርፌ ነው የወጋው? በከብት መርፌ ነው የሰጠሁት። ትንሽ ረዘም ባለ ነው። አለ እኮ ለተሳሳተ መድኃኒት የወጋሁት መስሎ ነው። አለ እኮ። እሺ የኢትዮጵያ ኦርቶዶክስ ተዋህዶ ሰላም ነው? ሰላም እንዴት ነው? እሺ አንድ ሚውት አድርጉ። ጆ ስማችሁ ስጠራ አሁን የኢትዮጵያ ኦርቶዶክስ ተዋህዶ የሚል አንድ ክሬቸር አይዶል ነው የሚል አለ። ክሬቸር አይዶል የኦርቶዶክስ ተዋህዶ የጀርባ አጥንት ስለሆንኩ ነው በጣም ስለሚያመኝ የኔ አባት። ማን ነው ሌላ አለ እንዴ? ቀሲስ እርሱ አይደሉም? ቆይ ከላይ የቀደመ አለና ለሱ እድል እንስጥ። ቀሲስ የጀርባ አጥንትም ግንባርም ጭንቅላትም ብቻ ያገኘነው ነው የምንቀበለው፣ ግን የገባው ሰው እያለ ብለን ነው። ኦኬ የኦርቶዶክስ ማይክ ዘግተን የተቀመጥከው ልናስወርድህ ነው። ልናስወርድህ እንገደዳለን። እታች ረድለ ወንድማችን ቦጃ ይሰማል። ቦጃ ይሰማል።
እሺ ከየት ቤተ እምነት ወንድም አለ? ኦርቶዶክስ ነው። እንኳን ደህና ነው። እንኳን ደህና ቆያችሁኝ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። አሜን። እስኪ ትሞግተናለህ ማርያም የዓለም ቤዛ መሆኗን የሚያሳይ ቦጃና ወቀረ እኮ ብዙ ጊዜ እኮ መጥቷል እኛ ጋር አይደል ወንድምነት እንጃ ፕሮፋይል ቀይሮ ቦጃ ደጋግመህ መጣል አይደል? እኔም ጋር ዳንኤም ጋር ገብቼ አውቃለሁ። ኤርሜ እኔ በድምፅ ነው የማውቀው። ኦኬ ቀጥሉ ከዳንኤ ጋር። ያው እኔ እንኳን ያው ብዙ ያን ያህል በዚህ ርዕስ ላይ ለማውራት ሳይሆን ወንድሜ ከአንተ ጋር ሲወያይ ስለነበረ ሰሎሞን ነው መሰለኝ ሳሙኤል፣ እሱን የምጠይቀው ጥያቄ ነበረ። እኔ ወይስ ሄዷል እሱ? እሺ የቻልኩትን እሄድበታለሁ፣ ችግር የለውም። እሺ ማርያም የዓለም ቤዛ ናት ብለህ ታምናለህ? ኦኬ የዓለም ቤዛ የሚል ትምህርት ታማኝ ነው፣ በቤተ ክርስቲያናችን የታመነ ትምህርት ነው። ግን ከክርስቶስ አንጻር ከሆነ በዛ አንግል ለምሳሌ ክርስቶስ በራሱ ራሱን ቤዛ አድርጎ በመስቀል ላይ በሰራው ስራ ከዛ አንግል ከሆነ አይደለም። ግን ቤዛ የሚለው ስም ብዙ ጊዜ ትርጓሜ ይሰጥበታል። እንግዲህ በቤተ ክርስቲያናችን ከነዛ ውስጥ አንዱን ትርጓሜ ይዛ ለምሳሌ ምትክ የሚለውን ቢሰጣት ያን አይል እንትን አይለኝም። ከዛ ውጪ ግን ከምትኩ ውጪ ግን እንደ ክርስቶስ አይነት ቤዛ ከሆነ ትክክል አይደለም። እሺ ስለዚህ ቤዛ ስትላት ኦርቶዶክስ ቤተክርስቲያን ምትክ እያለች ነው እየጠራቻት ያለችው፣ እንደዛ እያልከን ያለው። ከዛ ውጪ ከሆነ ትክክል አይደለም ነው ኤርሜ ዳኒ። ከዛ ውጪ ከሆነ ትክክል አይደለም ነው። ከምትክ ውጪ ከሆነ ለምሳሌ ምትክን ነው ችግር የለም። ምትክን ነውና ሌላው እንዳለ ለምሳሌ ያው በሰሞኑን የሳምንቱ ርዕስ ስለሆነ እየጠየቅንበትም ስለነበረ ነው። ምንድነው ምትክ የሆነች ማርያም አሳየንሽ። ኦኬ ያው እንግዲህ እንደተባለ ከሆነ ሔዋን የሔዋን ምትክ ነው ትርጉሙ እንደተሰጠበት ከሆነ ማለት ነው። ሔዋን ሞትን እሺ ብላ ስለተቀበለች እመቤታችን ደግሞ ሕይወትን የሚሰጠን ክርስቶስ እርሱ ከአንቺ ይወለዳል ተብላ ቅዱስ ገብርኤል ሲያበስራት እሺ ብላ ነው የተቀበለችው። አሜን ብላ ነው የተቀበለችው። ሔዋን እሺ ብላ ሞትን እንደተቀበለች እመቤታችን እሺ ብላ ቃላቸው ተመሳሳይ ነው ማለት ነው። እሺ ብላ አሜን ብላ ሕይወትን ስለተቀበለች በእሷ በኩል መድኃኒታችን ተወልዶልናል። ለዛ የሔዋን ምትክ የሚለው ከሆነ እስማማለሁ። ከዛ ውጪ ግን የሚሰጥ ትርጉም ካለ አይስማማኝም። እንደዛ ነው። አሁን ስህተቱ እሱ ነው። አሁን እስቲ ይሄ ራሱ ስህተት ነው። ምክንያቱም አንደኛ የሔዋን ምትክ ሆነች የሚል የመጽሐፍ ቅዱስ ትምህርት የለም። መጽሐፍ ቅዱስን ጠቅሰ የሔዋን ምትክ ናት የሚል እደግመዋለሁ፣ መጽሐፍ ቅዱሳዊ ትምህርት የለም። ትክክል ነው። መጽሐፍ ቅዱስ ላይ ከጠየቀኝማ እንደዛ ያንን የሚገልጽ ማስረጃ የለም። ስታወራ ስለሰማሁ በደምብ ስማኝ። መጽሐፍ ቅዱስን መሰረት አድርገን የምናወራ ከሆነ የኦርቶዶክስ አስተምሮ ከዚህ አንጻር ስህተት ነው ማለት ነው። እያወራን ያለ ነው መጽሐፍ ቅዱሳዊ ማስረጃ ነው። ምትክ ሊሆን የቻለ በመታዘዝ መጽሐፉ በግልጽ የሚናገረው በአንዱ አለመታዘዝ ሰው ሁሉ ኃጢአተኛ ሆነ ይልና በአንዱ መታዘዝ ብሎ በመታዘዝ ለዓለም ሁሉ መድኃኒት መሆን የቻለው ክርስቶስ ኢየሱስ እንደሆነ ነው መጽሐፉ የሚናገረው እንጂ ማርያም ከምትክ አንጻር የተገለጸችበት ምንም ቦታ ላይ የለም። ስለዚህ ሐዋርያቶች ያላወቁት ጌታም ያላስተማረው ትምህርት ነው ይህ ትምህርት። ምትክ የምትሆን ለሰው ልጆች ምትክ የሆነች ማርያም የለችም መጽሐፍ ቅዱስ ውስጥ። እናንተ በምታስቡትም ኮንሰፕት ራሱ በምትክ ደረጃ ራሱ ማርያም ምትክ ልትሆን የምትችልበት መጽሐፍ ቅዱሳዊ ኤቪደንስ የለም። ከሌለ ያው ይሄ ትምህርት ራሱ አየር ላይ ያለ የእግዚአብሔር ቃል የማያውቀው ትምህርት ነው ማለት ነው። እሺ ዳኒ፣ እኔ እንዴት እንደምረዳ ታውቃለህ? አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሕይወታችን ማለት ለእኛ ምትክ ሆኖ ቤዛ ሆነ። ምትክ ለእሱ ነው፣ መጽሐፍ ቅዱሳዊ ነው።
እናንተም ስታነቡት ነው የነበረው። ምንም የሚያከራክር ነገር አይደለም። ለነፍሳችን ምትክ ሆኖን ቤዛ ሆኖናል። ማን? ክርስቶስ። በምንድን ነው ክርስቶስ ምትክ የሆነን? በሞቱ ነው፣ በመሰቀሉ ነው። አየህ፣ በሞቱ እሱ የማንደራደርበት ነው። ከሱ ጋር አይገናኝም ነው ምትክ የተባለው። የእመቤታችን የቅድስት ድንግል ማርያም ምትክ የተባለው የኢየሱስን እኮ እንስማማለን። ይኸውልህ ቦጃ፣ አሁን ችግሩ ምን መሰለህ? የኢየሱስን አርጊውመንት አምጥተህ የማርያምን ግን መደምደሚያ ስትሰራለት ሮንግ ኮንክሉዥን ነው የሚሆነው። ኦኬ፣ የኢየሱስ ላይ ተስማምተናል፣ ምንም ጥያቄ የለብንም። ኢየሱስ ብቸኛ የዓለም መድኃኒት ነው። በአንዱ አለመታዘዝ ተብሎ ታዞ እኛን ያዳነን ኢየሱስ ነው። አሁን እኛ ማስረጃ ያጣንለት የማርያምን ነው። ኦኬ፣ መጽሐፍ ቅዱስ የማያስተምረው ትምህርት ነው። የትኛው? ማርያም የዓለም ቤዛ ናት የሚለው ትምህርት መጽሐፍ ቅዱስ የማያውቀው ትምህርት ነው። ማርያም ለዓለም ቤዛ የሆነችበት ምንም ቦታ ላይ የለም ነው እያልን ያለ ነው ወዳጅ። ስለዚህ ኢየሱስን ተወውና ስለ ማርያም ማስረጃ ካለ ስለ ማርያም ስጠን። ስለ ኢየሱስማ እንስማማለን፣ ግልጽ እኮ ነው። መጽሐፉ ይመሰክራል፣ ስለ ጌታ ይናገራል። ስለ ማርያም ግን ጠቅሰን ልናወራለት የምንችለው አንዳች የመጽሐፍ ቅዱስ ኤቪደንስ ሰዎች እንዲያምኑበት የሚያደርግ ማስረጃ የለም ነው እያልን ያለ ነው ቦጃ። ትክክል ነው። ያው መመላለስ ነው የሚሆነው ዳኒ። ምንድን ነው በቃ ከዛ ከታዛ ክርስቶስን ከመውለድ ውጪ ከሆነ ልክ አይደለም ነው አሁንም እኔ እያልኩ ያለሁት። ያ ስም የሚመሳሰል ከክርስቶስ ስም ጋር ለምሳሌ ለክርስቶስ ከተሰጠው ስም ጋር ምን የሚል ስም ነው የተሰጠው? ቤዛ የሚል ስም ነው የተሰጠው። ያ ቤዛ የሚል ስም ለእመቤታችንም ተሰጠ፣ ለክርስቶስም ተሰጠ። ግን ስራው ላይ ሄደ ስራው ላይ ወይም ደግሞ ማብራሪያው ላይ አይገናኝም። ማብራሪያው ላይ አይገናኝም። ክርስቶስ ቤዛ የተባለው በምንድን ነው? በሞቱ ነው። እመቤታችን ምትክ የተባለችው በምንድን ነው? ቤዛ የተባለችው በምንድን ነው? አሜን ብላ ስለተቀበለች ነው። ከዛ ውጭ ከሆነ እሱ ስህተት ነው። አሁን የምታደርገው አርጊውመንትን ላሳየ። ስለ ኢየሱስ ቤዛነት ታወራና የማርያምን ቤዛነት እንድንቀበል ነው እያረከን ያለ። ስለ ኢየሱስ ቤዛነት ታወራ። አንዴ መምህር ሚዩት አድርጎ። ኦኬ፣ ስለ ኢየሱስ ቤዛነት እንርሳው። ለምን? መጽሐፍ ቅዱሳዊ ነው የክርስቶስ ኢየሱስ ቤዛነት። ኦኬ፣ እሱ ላይ ምንም ጥያቄ የለም። አሁን ስለ ማርያም ምትክነት እናውራ ካልን ማርያም ለሰው ልጆች ምትክ ሆነች የሚል ትምህርት አንድ ቦታ ላይ ልናገኝ አንችልም። መጽሐፍ ቅዱሳዊ ኤቪደንስ የለም። ማርያም ምትክ ሆና ከሰው ልጆች ድነት ጋር የተገናኘ ምንም ነገር የላትም። ኦኬ፣ ካላት በማስረጃ ነው ማውራት ያለብን እንጂ አሁንም ስለ ኢየሱስ አውርተኸኝ ማርያምን እዛ ውስጥ እንድቀበላት አድርጋ አታስገባት። ኦኬ፣ የኢየሱስን መጽሐፍ ቅዱስ የሚናገረው ነው የማርያም እኔ ልግባ ቦጃ። ቆይ ሚዩት ቀሲስ ሚዩት። ኦኬ፣ የማርያምን ግን ምልጃ የሚያሳይ መጽሐፍ የማርያምን ቤዛነት ግን የሚያሳይ ወይ ደግሞ ምትክነት የሚያሳይ መጽሐፍ ቅዱሳዊ ማስረጃ የለም። ስለዚህ ከሌለ በቃ የለም ነው የምንስማማው እንጂ እንደዚህ ነው ኢየሱስ እንደዚህ ስለሆነ ተቀበልነው ከዛ ማርያምን ከዚህ አንጻር ተቀበልን ማለት አንችልም። ኢየሱስን የተቀበልነው መጽሐፍ ቅዱስ ስለነገረን እኮ የእግዚአብሔር ቃል እኮ ስላስረዳን ቤዛነቱን ስለመሰከረልን ነው አይደለ? ስለዚህ የእግዚአብሔር ቃል ለኢየሱስ ከመሰከረ ለማርያም ሊናገር ይገባል። ለማርያም ያልተናገረውን መጽሐፍ ቅዱስ ያልሰጣትን እግዚአብሔር ሐሳብ የሌለበትን ጉዳይ እያነሱ ለማርያም መስጠት ተገቢ አይደለም። መጽሐፍ ቅዱስ ውስጥ ቤዛ ብሎ የሚያነሳው ኢየሱስ ክርስቶስን ነው እንጂ ማርያምን በምትክ ደረጃ እንኳን አያስቀምጣትም ነው እያወራን ያለ። ልክ ነህ። ሁሉም ነገር ያው እንደምታውቀው ነው። መጽሐፍ ቅዱስ ላይ ሁሉም ነገር እናገኛለን ብንል አንችልም። መሰረታዊ የሆኑ ነገሮች አሉ። በእርግጥ ሁሉም ነገር ግን ቃል በቃል መጽሐፍ ቅዱስ ላይ የለም። ሀሳቡ አለ ወይ ነው። አይዲያው ካለ ያንን አይዲያ ተጠቅመው ቤዛ የሚለውን ስም ሰጥተዋታል ለእመቤታችን። ሀሳቡም የለም እንዳለ አሁንም እንድናረግ አታሳይም። ሀሳቡ አሜን ብላ አልተቀበለችም ክርስቶስን ለመውለድ እኮ ከሔዋን ጋር እያይዘ ያልከው ንግግር ካለ አሳየን። የለም የሞት መነሻ አልሆነችም ከሔዋን እኮ ካለ አሳየና። ከሔዋን ጋር እያይዞ ማርያምን ማንን አያይዞ ነው ምትክ የሚለውን ስም የሰጧት? አንተና ያያያዝከው ዛት ዘ ፖይንት እኮ አንተና ያያያዝከው የእግዚአብሔር ቃል አያይዞም ነው። የኛ ሙግታችን ሰው ሊያያይዘው ይችላል። በዚህ ሰው ከብዙ ነገር ጋር ታያይዝ ትችላለህ። መጽሐፍ ቅዱስ ግን ያኛው ሐሳብ የለውም። ኦኬ፣ እናንተ ያያያዛችሁበት ፍሬምወርክ መጽሐፍ ቅዱስ አያውቀውም። ለምሳሌ የሥላሴን ትምህርት ቃል በቃል ሥላሴ የሚል ቃል አታገኝም። ፍሬምወርኩ ግን አለ። ግልጽ የሆነ ትምህርት ግን አለ። አየህ፣ ስለዚህ ሥላሴን ስታወጣ አትስትም። የእግዚአብሔርን ቃል ነው እያስተማርክ ያለው። መጽሐፍ ቅዱሳዊ ትምህርት ነው። ስለ ማርያም ቤዛነት ግን መጽሐፍ ቅዱሳዊ ምን የለውም?
ኤቪደንስ የለውም፣ መጽሐፍ ቅዱሳዊ ፍሬምወርክ የለውም። ስለዚህ የለውም። አዎ የሰው ተረት ነው፣ የሰው ሀሳብ ነው። አዎ ያስኬደናል። ኦርቶዶክስ ነው የምታስተምረው፣ ምንም ጥያቄ የለውም። ግን መጽሐፍ ቅዱሳዊ ነው አትበሉን ነው። ኦኬ ከመጽሐፍ ቅዱስ ነው የተገኘው ይህ ሀሳብ አትበሉን ነው። መጽሐፍ ቅዱስ ስለማያውቀው ይህንን ሀሳብ ይህንን እሳቤ ማለት ነው ብራዘር። እሱማ አለ እኮ አላልንም። እኔ አሁን እሱ አለ ብዬ አልተከራከርኩም። ከሌለ እሱ ነው ራሱ ገብቶ ያንን ጥቅስ ሲጠቅስ መጠቀስ የሌለ ማለት ያለ አውዱ መጠቀስ እንደሌለበት ያንን ጥያቄ ልጠይቀው ነበር። እሱም ወረደ እንጂ ትክክል አይደለም አይገናኝም ለማለት ነው። ማለት እንዴት እንደተረዳ ለመጠየቅ ነበር። እኔ ራሴ ግር ስላለኝ ከላይ አለልህ፣ ከፈለከው ከላይ አለልህ። ሳም ገብቷል። ሚዩት አድርግ፣ ተሙ ሚዩት አድርግ። ካህኑ ፈቀዳችሁልኝ ማለት ግር ስላለኝ ከፈቀዳችሁልኝ እጠይቀዋለሁ እንዲያብራራልኝ እንፈልግ ነው። ከምን ጠይቀው። ግን ኦርቶዶክሳውያን በጣም ስርዓት ይኖራል ማለት እኛ እንኳን በቤታችን አንድ ወንድም ሲያወራ እኔ ዝም ብዬ ነው የምሰማው እስኪጨርስ ድረስ ጠብቀዋለሁ። እና እናንተ በመሀል እየገባችሁ ፕሊስ አትረብሹ። ማለት አንዱ ኦርቶዶክሳዊ እያወራ ያ ከኦርቶዶክሳዊ ወንድም ነው አይደል? በቃ ሀሳቡን ይጨርስ ፊኒሽ ያድርግ። ከዛ እናንተ ደግሞ ትቀጥላላችሁ። በቃ እንደዛ ማለት ዝም ካላልን ረብሻ ነው የሚሆነው። እና ፕሊስ እንደዚህ አታርጉ። በቃ አንድ ወንድም እያወራ ነው፣ በቃ ያውራ። ከዛ እሱ ሲጨርስ ደግሞ እናንተ ትቀጥላላችሁ በየተራ ማለት ነው። ሰላም ብዬ ያለው ወንድም ሳሙኤል ይላል ሳሚ ወረፋ አገኝ ምን ማን ዳንኤል ቦጃ እኔ የሚሰራ ይመስለኝ ጋሽ ዳንኤል አይ አለ። እሺ ካህኑን ታስቀድሟቸዋላችሁ፣ ምናልባት እሳቸው እንዳይተኙ። ቦጃ ሚዩት አድርገውና እሺ ሲቀጥሉ አውራቸው ወንድምነት። እሺ የአንተ ወዳጅ መሰሉኝና ከአንተ ጋር ይከተል። እሺ እንኳን ደህና መጡ። እንኳን ደህና ቆያችሁ። ኧረ እኔ ወዳጄ በሙሉ የአዳም ልጅ ሁሉ ወዳጄ ነው። መልካም እግዚአብሔር ይመስገን። እንደዛም ነው መሆን ያለበት። ሁላችሁንም በመስቀል እየባረኳችሁ ነው። አይ በክርስቶስ ኢየሱስ ስለተባረከን እንደው እግዚአብሔር ይስጥልን። እኛ በሊቀ ካህኑ ተባርከናልና አሁን የመስቀል ቡራኬ ከሰዎች እጅ አንፈልግም። እሱ በመስቀሉ ላይ ሞቶ ባርኮናል። ሊቀ ካህናችን እኔንም እርሶንም ዓለሙን ሁሉ ባርኳል። ቡራኬማ አለ በሰዎች ዘንድ ነው። ኢየሱስ ክርስቶስ እኮ ሳንወደው ወዶን ሰዎችን ያው እንግዲህ ስጋችን ተዋህዷል። አይ ለመባረክ የፈለገ ወደ ክርስቶስ ይምጣ። መጽሐፍ ቅዱስ ትዝ ይለዎታል አይደል? ቀይስዬ ዕብራውያን መልእክት ማነው ኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 3 በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይጀምራል ቅዱስ ጳውሎስ የኤፌሶን መልእክቱን ሲጽፍ ቁጥር 3 ላይ ማለት ነው ምዕራፍ 1። ስለዚህ በሊቀ ካህኑ ስለተባረክን ነው ቡራኬዎቱ ለሌሎች ተደረሰኛ ጋር ትቅርብን እያልኩ ነው። እንኳን ደህና መጡ። ግን አይ ምናልባት ልበል ብዬ ነው እንጂ እኮ ቡራኬ እኮ ለማይፈልግ አይሄድም እኮ። ለምንው ራሱ አይመጣም። አይ አጋጣሚ አባቶች ጋር ነኝ፣ ይቅርታ እና ችግር የለም እናወራለን፣ ቀስ እያልን እናወጋለን ከአባቶችም ጋር። እሺ እና ኤርሚ የት ነው የምትኖር ግን አንተ? በነገራችን ላይ ኢትዮጵያ ውስጥ ነህ ውጭ ነህ የምትኖር? ውጭ ነኝ ነው ያለሁት። ውጭ ነህ። በቀደም አንድ መርጌታ የሚል እንትን ገጽ ያላቸው አንድ አባት ነበሩ መቀሌ የማውቃቸው እኔ እዛ ድሮ ቅኔ ቤት እያለሁ ነበር የማውቃቸው። አሉ ይሆን እንደው ያዳመጡን ይሆን ብታስገባልኝ ፈልጊያቸው ነበር። እንግዲህ አዶ ነው ከመጡ ይመጣሉ። ወደ አረስቱ ንግባ። ከመጡ ይመጣሉ ይገባሉ። የኔታ ከመጡ ይገባሉ። መልካም። እንዲያው ምን ሆኖ ምኑ ጠቧቸው ይሆን? መቀሌ ሀገረ ስብከት አካባቢ ነበር የማውቃቸው። በምን እንደወጡ አላውቅም። እሺ ወደ አረስቱ ስለ እመቤታችን ቤዛነት
በቀደም አጋጣሚ ገብቼ ነበር። ምን እንዳደረግኩ አላወቅኩም። አውጥታችሁ ጣላችሁኝ። ምን ነበር እንደው አልጨረስኩም የነበረ አስወጥታችሁኝ ነው። እሺ ይቀጥሉት፣ በዛው ላይ ይቀጥሉት። ይቀጥሉ ቀሲስ። እርስዎ እዚህ ሲገቡ ሰው ስልክ ይደውልዎታል። ይውጡ መምህራችን እዛ ምን ያደርጋሉ? ባኮትን ይውጡ፣ ባኮትን ነው የሚሉት መሰለኝ። እሺ ያው እንግዲህ ይታያችሁ 925 ሰው አስቀምጠን ማለት ነው። ስልክ ገባ። ያው ውጡ አሏቸው መሰለኝ፣ ወጡ። ባለፈው ልክ እንደዚህ ነው የወጡ። ዳን አባታችን ይውጡ እንጂ በዚህ ጉዳይማ እዛ ገብተው ሊያሰድቡ ሊያዋርዱን ካልሆነ በስተቀር መልስ ያልተገኘለት ጉዳይ ነው። እኛ እኮ ጨንቆናል፣ ጠቦናል። እባክዎት ይውጡ ተብለው ሊሆን ይችላል። ዝም ብዬ ጠየም ያለውን ስጠረጥር ሊሆንም ይችላል፣ ላይሆንም ይችላል። ቃሲዬ ይምጡ እንደው በመድኃኔዓለም ዳኒ። በቃ ይሄ አርዕስት ቢቀርስ ማለት ህዝቡን አሸማቀቀው እኮ እምልህ። በቃ ቤት ብንቶ በቃ አንዳንዴ እነሱም ራሱ ግራ ተጋብተዋል። ጥንታ ብሰው አለባት የለባትም፣ አለባት ብያለሁ የለባትም፣ አለባት የለባትም ተባብለው እንደሚባሉ አሁን ማርያም የዓለም ቤዛ ትባላለች አትባልም? ትባላለች አትባልም? እዚህ ምልክት ውስጥ ገብተዋል። እና እኛ ሌላ ነገር ከምንጨምርባቸው ብለን እሺ። ተሙ ከየት ቤተ እምነት ነው? ቀሲስ ከመጡ ለእሳቸው ትለቃለህ። ተሙ ከየት ቤተ እምነት ነው? ሚስሌ ይገልጻል። እታችሁ ረድ ሚስሌ ይገልጣል አልከኝ። እታችሁ ረድ ከየት ቤተ እምነት ነው ብዬ ስለ አንተ ሚስሌ ይገልጣል ቀጥታ ተናገር። እሺ መድፈኛው እንዴት ናችሁ? እንዴት ናችሁ? ኤርሚ ዳኒ ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት ነው? አለን አለን። እንዴት አመሻችሁ? ይሄ ርዕስ ምንድን ነው? በጣም በዛ እኮ ከተነገረበት ቀን ጀምሮ እንደ ርዕስ አድርጋችሁ እያወራችሁት ነው። እኛም መግባታችን አልቀረም፣ እየገባን መልስ እንሰጣለን። እንግዲህ አቅማችንን ያክል መልሳችሁ አንዱም አልያዘላችሁም እንጂ ያቅማችሁንም አውርውራችኋል። ከሊቃውንቱ ጀምሮ እስከ ባልቴቱ ሰምተናል። ግን የአንዳቸውም አልያዘ። ከሊቅ እስከ ባልቴት ነው የወጣው። ኧረ ተው ኤርሚ፣ አንዳንድ አነጋገር አይሆነት ምንድን ነው ባልቴት ማለት? በቃ ሴቱ ሁሉ እንትኑ ልብሳቸውን ማነጃቸው ልብሳቸው ላይ እየጠረጉ ሁሉ ባለሊጡም ባለ ሊቃውንቱም ነው የመጡት እና ግን አንዳቸውም ግን የረባ መልስ የለም። እኛም ደግሞ መልስ የሚሞክሩት ላይ ናቸው እና እንደዚህ ፕሮግራም ላይ ነው እና እሳቸው የሚሞክሩት ወደ ርዕሱ አሁን ተውት። ስሉ ወደ እሺ ቀጥል። ማርያም ቤዛ ናት። ማርያም ለኤርሚሻ ማርያም ቤዛ ነች። የዓለም ቤዛ ግን ቤዝነቷ ምንድን ነው? እንደ ኢየሱስ ክርስቶስ ተሰቅላ አድናላች እና ቤዛ ነች ብለን አይደለም ቤዛነቷን የምናውጀው እኛ ኦርቶዶክስ። ቤዛነቷን በምንድን ነው? ምን አልከኝ? በመሀል የገባ ነው። በምን ምክንያት ነው የምታወዙት? ቤዛነቷን በምን ምክንያት ነው ያለችኋት? አሁን ከጠየቀኝ መልስልህ ተዘጋጅቻለሁ። በመጀመሪያ የቤዛነት ትርጉም ለኢየሱስ ክርስቶስ ብቻ የተሰጠ አይደለም። ያው መጽሐፍ ቅዱሳዊ ጥቅሶችም አሉ። እሱንም አስፈላጊ ከሆኑ ብዙ መጽሐፍ ጥቅሶችን ማርያም ቤዛ የተባለችበትን እናንተ ማርያምን ቤዛ ያላችሁበት የቃላቱንም ትርጉም እና የመጽሐፍ ቅዱስንም መረጃ ስጠኝ። በጣም ጥሩ። በቃ አሁን ጠይቀሃል። ስለዚህ እንድመልስልህ ጊዜ ትሰጠኛለህ ማለት ነው። በመጀመሪያ ቤዛ የሚለው ትርጉም ብዙ ፍቺዎች አሉት። አንደኛው እሱን አልፈልግም ብራዘር። እሱን መዝገበ ቃላቱ ስላለኝ 8 መዝገበ ቃላት ያለኝ
ወንድምዬ ሚዩት ላደርገ ነው መድፈኛው። አቤት 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 አቤት። ደበበና ሰማኝ ወንድምዬ፣ የቤዛ ትርጉምን ንገረኝ ብያለሁ። ምክንያቱም የቤዛን ትርጉም ለማወቅ ችግር የለብኝም። እዚህ ያለን ሰዎች ችግር የለብንም። ቤዛ ብሎ የሚለው ቃል ሊቃውንቱ ቃሉን ሲፈቱት የፈቱት እንደዚህ ነው። የአለቃ ኪዳነ ወልድ ክፍሌ እንደዚህ ይላል፣ ደስታ ተክለወልድ እንዲህ ይላል፣ የአዲስ አበባ ዩኒቨርሲቲ እንደዚህ ይላል፣ የኢትዮጵያ መጽሐፍ ቅዱስ ማህበር እንዲህ ይላል ምናምን ነገር ብሎ የሚለው ከሳቴ ብርሃን ተሰማ እንደዚህ ይላል እየተባለ መዝገበ ቃላቱን ሁሉ የሚሉትን እሱን ትርጉም እኛ አላሻንም። ምክንያቱም ስለምናውቀው መጽሐፉ እጄ ላይ ስላለ የፈለግኩትኝ ከዛ ካገኘው ሊቃውንቱ ቋንቋውን ከተረጎሙበት ውስጥ ትርጓሜ ቤዛ፣ መድን፣ ካሳ፣ ለውጥ ምናምን ነገር ብለው ካሉት ውስጥ ለማርያም ይሄኛው ቃላት ነው የሚመጥነው ብለህ የምትለውን ያንን ለማርያም አባቶች ማርያምን በዚህኛው ቤዛ ተብሎ ሲተረጎም ከተተረጎሙት ከዚህ ቃላቶች ውስጥ ይሄኛው ለእሷ ይመጥናታል ብለህ የምትለውን ያችን ቃል ብቻ መዝህ አውጥተህ ከማርያም ጋር አገናኝተህ መጽሐፍ ቅዱሳዊ አድርገህ ንገረኝ ነው ያልኩህ እንጂ ቤዛ ማለት ትርጉሙ ልንገራችሁ ብለህ ቤዛ መድህን፣ ለውጥ፣ ካሳ ምናምን ነገር ብሎ የሚለው እሱን አይደለም ፈለግነው ለማለት ነው። ጊዜውን ለመጠቀም ፈልገን ጎሄድ ብራዘር። እሺ እኔ እቀጥላለሁ፣ ግን በመሀል የገባ ኢንተረፕት ባታደርገኝ ደስ ይለኛል። ማለት እየጠየቀ እኛ ደግሞ የመዝገበ ቃላቱን ፍቺ እንድታነብልን አንፈልግም። ስላለን አታንብብልን። ታውቃለህ እኮ አንተ ካወቀው ራስህን የምታነበው፣ እኔ ግን ያው አመላክትሃለሁ ማለት ነው። ኤኒዌይስ ለእሷ የተሰጣት ምትክ በሚለው ትርጉም ይያዛል። ምትክ በሚለው እንዴት ይያዛል? ሔዋን ባጠፋችው ጥፋት የሰው ልጅ ሁሉ ከገነት ወደ ሲኦል ገባ አይደለ? እንደገናም ደግሞ ድንግል ማርያም ያንን ቃል በመቀበል የእግዚአብሔርን ቃል በመቀበል ኢየሱስ ክርስቶስን በመውለዷ ለእኛ ህይወት ሆናለች። ህይወት ሰጪው ግን ማን ነው? ኢየሱስ ክርስቶስ ነው ህይወት የሰጠን። ግን እሷ ምክንያት ሆና ነው ህይወት እንድትሰጠን። እየሰማችኝ ነው አይደል? ምናልባት ቀይ ስላበራ ነው እየተሰማ ነው። እና በዛ ምክንያት ነው ምትክ የተባለችው። እሺ ኦኬ፣ ይኸው እንደዚህ ብዬ ጽፌዋለሁኝ። ማርያም ብሎ የሚለው ላይ ምትክ ብለን እንይዘዋለን። ቤዛ ብሎ የሚለውን ትርጓሜ ቤዛ ብሎ የሚለውን እሱኛውን ምትክ ብሎ በሚለው ለእሷ እንይዝላታለን ብለህ አልከኝ። ከዚህም የተነሳ በሔዋን ምክንያት ሲኦል ገባን አልከኝ። ከዛ ህይወት ግን የሰጠን ጌታ ነው አልከኝ። ስለዚህ በሔዋን ምክንያት ቆይ ጨርሳለሁ። ያልከው ነው የምለው። በሔዋን ምክንያት ሲኦል ገባን ነው። አውርተህ እኮ ነው አይደል? እንደገና እኔ የማውራው ገብቶኛል። ግን አንዴ ምናልባት የምትሰማኝ ከሆነ ችግር የለውም። ቤዛነት ለፈጣሪ ብቻ ነው የተሰጠው ብለህ ታምናለህ? አልተጠየቅም። ለጫማ ወዳጄ አይ ኦርቶዶክስ ብኩንነት። አሁን ብራዘር ቤዛነት ለማለማ ተሰጠ ብለህ ካልክ ለሀገር ተሰጥቷል፣ ለሙሴ ተሰጥቷል። ለምሳሌ ንገሩን ነው አይደል? አስተምሩን ከሆነ እናስተምር። ለሙሴ ተብሏል ቤዛነት፣ ለግብፅ ተብሏል ቤዛነት፣ ግብፅ ሀገር። ኦኬ ለጫማ ተብሏል ጫማ። ኦኬ ለገንዘብ ተብሏል ለገንዘብ። ብራዘርዬ አታድክመን። እነዚህ ሁሉ ግን እያንዳንዳቸው የተባሉት ሙሴ የዓለም ቤዛ አልተባለም፣ ግብፅ የዓለም ቤዛ አልተባለችም፣ ጫማ የዓለም ቤዛ አልተባለም፣ ገንዘብ የዓለም ቤዛ አልተባለም። ኦኬ ከዚህም ያለፈ ሌላ ቤዛነት መጽሐፍ ቅዱስ ውስጥ እናገኛለን። እናንተ ቤዛ የምትለዋን ቃል ሰርች ታደረጉና ምን ይገርማችኋል? ለሙሴም ቤዛ ተብሏል፣ ለእመቤታችን ቤዛ ብንላት ምንድነው ክፋቱ ትላላችሁ። ማን ነው በሉ ያላችሁ? መጽሐፍ ቅዱስ እኮ ነው ሙሴን ቤዛ ብሎ ያለው። ቤዛ ብሎ ሲለው ያው የዓለም ቤዛ አላለውም። እናንተ ማን ነው እንድትሉ የፈቀደላችሁ ነው ዋናው። አሁን እሱን ተው። መጽሐፍ ቅዱስ ላይ ቤዛ የተባሉት እነማን ናቸው ብሎ የሚለው አታድክመኝ። እዚህ ጋር እንምጣ። ምትክ ብሎ የሚለው ቤዛ ብሎ የሚለው አንደኛው ቃል ትርጉም ወንድሜ በቃ አሁን ሀሳቡ ላይ ቤዛ ብሎ ከሚለው ቃላት ውስጥ ከትርጉም ውስጥ ምትክ ብሎ የሚለውን ይይዝላታል ለማርያም አልከኝ። በዚህ መሰረት ስንሄድ በሔዋን ምክንያት ሲኦል ገባን አልከኝ። ያው ሔዋን በሰራችሁ ስህተት ምክንያት ማለት ነው።
እና በማርያም ምክንያት ነው ገነት የገባኸው ወይስ በጌታ ምክንያት ነው ገነት የገባኸው ነው? እሱማ ምንም ጥያቄ የለውም እኮ ማን ነው በማን ምክንያት ነው? ልክ እንድትረዳኝ የምፈልገው ነገር ምንድን ነው? የኢየሱስ ክርስቶስን ቤዛነት ወደኋላ የጠየቅኩህን ብቻ መልስልኝ። በሔዋን ምክንያት ሲኦል ገባን። የጠየቅኩህን መልስልኝ። ቅድም አውርተሃል። የጠየቅኩህን መልስልኝ። በሔዋን ምክንያት ሲኦል ገባን ብለኛል። በማን ምክንያት ነው ገነት የገባኸው? ምክንያት ሆና በድንግል ማርያም ምክንያት ሆና ኢየሱስ ክርስቶስ ግን አድኖናል። በማን ምክንያት ነው ገነት የገባኸው? በኢየሱስ ወይስ በማርያም ምክንያት? ቆይ ልነግርህ ነው። አሁን እዚህ ጋር ማብራሪያ የሚፈልግ ጥያቄ ስለጠየቀኝ ማብራሪያውን እንድትሰማ ደግሞ ትገደዳለህ ማለት ነው። በሔዋን ምክንያት ነው አይደል ገነት የገባ ነው? ማነው ሲኦል የገባ ነው? አስጨርሰኝ ኤርሚ። አዎ የጠየኩህ መልስልኝ። በሔዋን ምክንያት ነው አይደል ሲኦል የገባ ነው? በጣም ጥሩ። በጣም ጥሩ አይደለም። በሔዋን ምክንያት ነው አይደል ሲኦል የገባ ነው? ኦኬ። በማን ምክንያት ነው ገነት የገባ ነው? ገነት የገባሁበትን ምክንያት እንድመልስልህ ማብራሪያ የሚፈልግ ጥያቄ ምክንያቱን አይደለም። መጀመሪያ በማን ምክንያት ነው? ከሁለቱ አንዱ ለየልኝ። በጌታ ወይስ በማርያም? በማን ነው ገነት የገባ ነው? ይሄኛው በሔዋን ነው ብለኛል። ሲኦል የገባ ነው። ልክ ነው። ማብራሪያው በመጀመሪያ በማን ምክንያት እንደገባ ንገረንና ከዛ ለይልን። አሁን እኛን ግራ አጋብተናል። በጌታ ምክንያት ነው ገነት የገባ ነው ወይስ በማርያም ምክንያት ነው ገነት የገባ ነው? ድንግል ማርያም ምክንያት ሆና ኢየሱስ ክርስቶስ አስገባን። እሺ ገነት የገባ ነው። ገነት የተከፈተልን በማን ነው? ገነት የተከፈተልን ምንም ጥያቄ የለውም። ኢየሱስ ክርስቶስ በደሙ ፈሳሽነት ቤዛ ሆኖ አለቀ። ስለዚህ በሔዋን ሲኦል ገባን፣ በጌታ ገነት ገባን። ስለዚህ በጌታ ማለት ነው። የምትፈልገውን ብቻ አይደለም እኮ ሰምተህ ወደ አለቀ አለ። ምንም እዚህ ጋር ማርያም አጫፋሪ አይደለችም። ማርያም አጫፋሪ አይደለችም ወዳጄ፣ ማርያም አጫፋሪ አይደለችም። ምን እንደሚባለው የኔ አያት ቆይ አድመጠኝ። የኔ አያት እንደምትል የአርጋጃና ጓጅ የጋጋሪ ቆስቋሽ እንደሚባል አይደለችም። ገነት ለማስገባት ማርያም ምንም አይነት ምክንያት አይደለችም። የሰው ልጆች ገነት አስገብታ አታውቅም። ገነትም ለማስገባት ምክንያት ሆነ አታውቅም። ኦኬ ጌታን ወልዳለች። አዎ እናቱ ናት። አድመጠኝ ብራዘርዬ፣ አድመጠኝ ብራዘርዬ። ደከማችሁ በጣም ማርያም ልጅ ኔትወርኩም አይሰራ መሰለኝ። ለዚህ ነው መሰለኝ የማይሰማኝ ወንድምነት ቀይ በርቶበታል። እሺ በማርያም ምክንያት ገነት ገባችሁ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። በገነት የገባ ነው በጌታ ምክንያት ነው ማለት ነው። ስለዚህ የጌታ ለይተልናል። ማርያም ከዚህ የተነሳ ቤዛ የተኩሉ ዓለም አትባልም ማለት ነው። አትደንግጡ እንዳሉት እኛም አትደንግጡ ብለን አትባልም። እሷ አትባልም ግን ይባላል ማለት ነው። በጣም ይቅርታ ኤርሚያስ፣ ስልክ ገብቶብኝ ነበረና ወጥቼ ነው። እሺ ቀሲስ እንኳን ደህና መጡ። እንቀጥላለን። ሚዩት ያርጉትና ኦኬ። ለቀሲስ ትለቅላቸዋለህ? መድፈኛ ለቀሲስ ትለቅላቸዋለህ? አዎ ይቻላል፣ ችግር የለውም። እሳቸው ያወሩ፣ ያው ምን ማለት ይችላል። ቀሲስ አቤት አቤት። እሺ ቀጥሉ። ምን ይዘው መጡ ታዲያ ከባለፈው የተለየ? ምን አሁን ስጠይቁት የነበረው ጥያቄ እንትን ልግባና ምን የተለየ ነገር መቼም እኔ በእመቤታችን ድርድር እንደሌለብኝ ታውቀኝ ይሆናል። በደምብ ጠንቀቅ ድርድር የላችሁም፣ ግን መልስ ግን የላችሁም። ድርድር እንደሌላችሁ እናውቃለን። እኛ አሁን ድርድር አይደለም የያዝነው፣ መልስ አምጡ ነው ያልነው። አመፀኛ በቀደም እኮ ቴክስት ጽፌ ነበር። አመፀኛ ትውልድ ወይም ደግሞ አመንዝራ ትውልድ ምልክትን ይሻላል። ምልክት ብሏል ጌታ። ይሄ ነው እኮ ችግሩ። አሁን እዚህ ላይ በቃ እናንተ በቃ እስኪ ከዚህ እንዲህ ያለ ቦታ ይጠቀስ። እኛ ደግሞ ከኛ በፊት የነበሩት በመንፈስ ቅዱስ የተቃኙት ሲያስተምሩ በእንተ ሔዋን ተአጽኦ ተገነት ወበእንተ ማርያም ድንግል ተርኅወለነ እያለ ያስተምረናል። ማን ነበር ያስተማረው? እንደዛ ማን ነበር ያለው? እንደዛ ቅዱስ ኤፍሬም ሶርያዊ ናቸው። አባ ኤፍሬም ሶርያዊ በመንፈስ ቅዱስ ምክንያት የገነት በር ተዘጋ፣ በድንግል ማርያም ምክንያት ደግሞ ተከፈተ። በመንፈስ ቅዱስ ተቃኝተው ነው አይደል እንደዛ ብለው ያሉት?
እና በመንፈሰ ሰይጣን አይቀኙም። መች ሰይጣን የጠየኩ ነው። ቀጥታ መልሱልኝ። በመንፈስ ቅዱስ ተቃኝተው ነው አይደል እንደዛ ያሉት አባ ኤፍሬም ሶርያ ውዳሴ ማርያም ሲደርሱ? አዎ። እሺ የቀደመ የአዳም መርገም የተነሳልን በክርስቶስ ነው ወይስ በማርያም ነው? በማርያም ነው። ሰይ ጎሽ ይላል የሀገሬ ገበሬ። ልብ በሉና የሁለት ሀገር ሸዋ ነው። ጎሽ በማን ነው የቀደመ መርገም የተነሳልን? እንተ አደረ ዲበ ዘመድነ። ተስማሙ። እዛው የሐሙስ ውዳሴ ማርያም እዛው ተስማሙና ጨርሱና አጠገቦት ካሉት መምህር ጋር በማን ነው የተነሳልን? መርገሙ የተነሳልን በማን ነው? በማርያም ነው። በማርያም አይደል? ግን የወሰጠጠ መጽሐፈ ዳሆሙ ብሎ የሚለው በማን ነበር? እዛው ውዳሴ ማርያም አመጣኸው። ይኸውልህ በማን ነው? ወይ መምህር ወሰጠጠ መጽሐፈ ዳሆሙ ብሎ ያለው በማን ነው? በክርስቶስ ነው። እሱማ የክርስቶስ መምጣት ምክንያት እኮ ማርያም ናት። ቀሲስዬ ወሰጠጠ መጽሐፈ ዳሆሙ ያለው ማለት ነው አዳም ወለሔዋን ወረሰዮሙ አጋዚያነ ዘተወልደለነ ብሎ ደግሞ ወደ ማርያም አመጡ። እንዴ ውዳሴ ማርያም መጥተው ይድገሙልን እኮ አይደለም ጉዳዩ። ወሰጠጠ መጽሐፈ ዳሆሙ ያለው አንድ ቀን ብትመለስ ወደ ነበርክበት ምን ይታወቃል? ውዳሴ ማርያም ምን አረግ እመለሳለሁ? ቀሲ ጌታ እኮ ኢየሱስ ክርስቶስ አስመለጠኝ። መጽሐፈ ዳሆሙ። እሺ በማን ነው እንግዲህ የዕዳው ደብዳቤ የተቀደደው? በክርስቶስ ነው አይደል? አዎ። ይህን የጻፈው የዕዳ ደብዳቤ የተቀደደው በክርስቶስ ነው። ያ ማለት መርገሙ የተነሳው በክርስቶስ ነው ማለት ነው አይደል? ይኸውልህ የክርስቶስ መምጣት ምክንያት እመቤታችን መሆኗን መጀመሪያ ያዝ። ኧረ ቀሲስ በመድኃኒዓለም ወሰጠጠ መጽሐፈ ዳሆሙ ብሎ ያለው በክርስቶስ ነው ብለውኛል። በክርስቶስ ባይሉም ያው እንለዋለን። ባይሉም ሳይሆን እኔ ይኸውልህ የክርስቶስ መምጣት ምክንያት ድንግል ማርያም ናት። ምክንያቱን አይደለም የጠየቅኩትኝ። በመንፈስ ቅዱስ ተቃኝተው ብለው ውዳሴ ማርያምን አባ ኤፍሬም ሶርያዊ ተናገረው ብለው ያሉትን እንዴት በመንፈስ ቅዱስ እንደተቃኘ ልናየው ነው። ራሱ አባ ኤፍሬምን ማለት ነው። እንግዲያማ መቅድሙ ላይ ና እሱን ለማየት ከፈለግን መቅድሙ ላይ ና። እኔ ጥያቄን ከፈለኩበት ቦታ ላይ ማንሳት እችላለሁ። እሺ መቅድሙ ላይ ና። ዓርብ ላይ ሂድ፣ ሮቡን አትንካ፣ ቀዳሚት ላይ ሂድ፣ ወይ ደግሞ አንቀጸ ብርሃን ላይ ና ዮዲስ ዋን አትንካ የሚባል ነገር የለም። ወሰጠጠ መጽሐፈ ዳሆሙ ብሎ ሲል ክርስቶስ ነው ያደረገው። ምንድን የተደረገው እንግዲህ የዕዳው ደብዳቤ ሲቀደድ እንዴት የተደረገው? መርገም ተነስቷል አልተነሳም? መርገሙ ተነስቷል አልተነሳም? እንዴ ተነሳ እንጂ መርገሙ ተነሳ። በማን ነው መርገሙ የተነሳው? በክርስቶስ አይደል? በክርስቶስ ከድንግል ማርያም ሰው መሆን በክርስቶስ ነው አይደል መርገሙ የተነሳው የአዳም። እኔ የምለው ኤርሚ እንዲሁ ከድንግል ማርያም ያላችሁ ጥላቻ ብታነሱ በመጀመሪያ ስለ መድኃኒዓለም እኔም ስለ ድንግል ማርያም እንዲያው ስለ ድንግል ማርያም አንዴ አዳምጠኝ። በነገራችን ላይ መርገሙ የተነሳው በክርስቶስ ነው ብለውኛል። እዚህ ጋር ወሰጠጠ መጽሐፈ ዳሆሙ ብሎ በክርስቶስ መርገሙ ተነስቷል። በክርስቶስ ከድንግል ማርያም ሰው መሆን የአዳም የዕዳ ደብዳቤ ተቀዷል። እሺ ታዲያ ቅድም ግን መርገሙ የተነሳው በማን ነው ብዬ ስሎት በማን ነው አሉኝ። ቅድም ከመምህሩ ጋር አብረው ይኸውልህ አሁንም የተለየ ነገር አይደለም ያመጣሁት። በክርስቶስ ከድንግል ማርያም ሰው መሆን ማለት መጀመሪያ የቋንቋውን ቅደም ተከተል ያዘ። እኔ ሰው የሆነው ክርስቶስ ከማርያም ውጭ ከከድጃ ነው፣ ከትዕግስት ነው፣ ከወይዘሮ በቀለች ነው አላልንም። ሰው የሆነውማ ጌታ ከክርስቶስ ነው። ሰው አይመለከታቸው፣ ከድጃን አይመለከታት፣ ወይዘሮ በቀለችን አይመለከታት። ታዲያ ባላልበት ይላሉ። ያድምጡኝ። ሰው የሆነው ጌታ ከማርያም ነው። አጭርና አለቀ። ሌላ ተሟጋች ያድምጡኝ። ቀስዬ
ሌላ ተሟጋች ሌላ ሀሳብ ይዞ ሲመጣ ነው የለም ከማርያም ነው ብሎ ለሚገባው እንጂ እኔ ከማርያም መሆኑን አስረግጬ አምናለሁኝ። አስረግጬ ትውልድም እንዲያምን እናገራለሁ። የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገው ከቅድስት ድንግል ማርያም ነው። ስለዚህ ሌላን ስም እስካልጠራን ድረስ ከክርስቶስ ሰው ሆነ ብለው በዛው ቀጥልበት። ከቅድስት ድንግል ማርያም መሆኑን በደም ቀጥልበት እና ቅድስት ድንግል ካልካት አይቀር ጥያቄን ቀሲስ እባክዎትኝ ቀደም መርገሙ የተነሳው በማርያም ነው ብለው ነበር። እርሱም አጠገቦትም ያሉት መምህር እሺ ትክክል በማርያም ነው ብለው ነበር አይደል? ማን ነው? በክርስቶስ ከድንግል ማርያም ሰው መሆን በማርያም ነው ብለውኛል። ቀደም በማርያም ነው ብለውኛል። አሁን ግን ወሰጠጠ መጽሐፈ ዕዳሆሙ ብሎ የሚለውን ሳነሳ ግን አይ መርገሙ የተነሳው በክርስቶስ ነው አሉኝ። አሁን የአዳም መርገም የተነሳው በክርስቶስ ነው ወይስ በማርያም ነው? በክርስቶስ ከድንግል ማርያም ሰው መሆን ተስማሙ። እዛ አጠገቦት ካሉት መምህር ጋር ከዛ እኔ ተወያዩና መልሱን ይሰጡኛል። ተስማምተን በአንድ ደብር እኮ ነው የምናገለግለው። ኤርሚያስ እኮ በማን ነው መርገሙ የተነሳው? በማርያም ነው ወይስ በክርስቶስ ነው? በክርስቶስ ከድንግል ማርያም ሰው መሆን። እኔ ከማርያም ሰው አልሆንም አላልኮትም። ልብ ይበሉ። ደግመው ክርስቶስ ሰው የሆነው ከማን ነው ብለው ካሉኝ ከማርያም ለውታለሁ። ክርስቶስ ያለ ማርያም ሰው ሆነ ብዬ አላምንም። ሰው የሆነው የሰውን ተፈጥሯዊ ባህሪ ለአባታችን ለአብርሃምና ለዳዊት በገባው ተስፋ ቃል መሰረት ከድንግሊቱ ነው። ስለዚህ የተጠየቁት ወሰጠጠ መጽሐፈ ዕዳሆሙ ብሎ የሚለው ውዳሴ ማርያም ላይ የዕዳው ደብዳቤ የተቀደደው መርገሙ የተነሳለት ለአዳም በክርስቶስ ነው ወይስ በማርያም ነው ያልኩትኝ? ይለዩልኝ። በማን ነው? ቀደም በማርያም ነው ብለዋል። በክርስቶስ ከድንግል ማርያም ሰው መሆን። እሺ፣ ስለዚህ በክርስቶስ ነው አይደለ የዕዳው ደብዳቤ የተቀደደው? ያው በክርስቶስ ከድንግል ማርያም ሰው መሆን መጀመሪያ ይያዝ። መርገሙ የተነሳው በክርስቶስ ነው ወይስ በማርያምና በክርስቶስ? በክርስቶስ ከድንግል ማርያም ሰው በመሆን ኦኬ። የት ነው እኔ እናትና ልጅ የምለይበት አንዳች ነገር እንደማይኖር ታውቃለህ። ኦኬ። የዕዳውን ደብዳቤ ቀደደው ክርስቶስ ነው ወይስ ማርያምና ክርስቶስ ናቸው አብረው የቀደዱት? ክርስቶስ ነው የቀደደውማ። ክርስቶስ ነው የቀደደው። ስለዚህ ማርያም የዕዳውን ደብዳቤ በመቅደድ ውስጥ የተቀደደበት የዕዳው ደብዳቤ የተቀደደበት ምክንያት ግን ድንግል ማርያም የዕዳውን ደብዳቤ በመቅደድ ውስጥ የማርያም ተሳትፎ የለበትም አይደል? የዕዳውን ደብዳቤ በመቅደድ ውስጥ የማርያም ተሳትፎ የለበትም አይደል? ወይ ታምር! ያለ ድንግል ማርያም የተደረገ ልደት አለ እንዴ? በጥቅሉ ከበስተጀርባዎት እኮ ሌሎቹ መምህራንም ልስማቸው። ከበስተጀርባዎት ሁለት እኮ መምህራን እያወሩ ነው። አልተሰማማችም። ተቀዷል አልተቀደደም? ወደ ጥንቆላ የኛ ነው የእናንተ ነው ብለህ ወደ ጥንቆላ አትግባ። የኛ ነው። እኔ ጥንቆላ ውስጥ አልገባሁኝም። ያልኩትኝ ተስማሙ ነው። ሁለት ሰዎች አሉ እያልክ እኮ ነው ሳታያቸው፣ ወይም ደግሞ ቪዲዮ የሁለት ሰው ድምፅ እሰማለሁ ብዬ ነው ከኋላ። እሺ እና ኦኬ። ስለዚህ በክርስቶስ ነው ደብዳቤ የተቀደደው፣ በማርያም ደብዳቤው አልተቀደደም ማለት ነው። ይኸውልህ አሁን ዘበእንቲአሃ ተስዕረ ዘቀዳሚ መርገም ይልልሃል። ሐሙስ ላይ ስትሄድ ሐሙስ ላይ እኮ እሱ ነው የፈለግኩት። እሱ ጋር ልመጣ ነው። ምን ማለት ነው? ምክንያት የቀደመው መርገማችን ተሻረ፣ ጠፋ፣ ወደመ፣ ተደመሰሰ ይላል። በእሷ ምንድን ነው የሚለው ቀሲ? ዘበእንቲአሃ ስለ እርሷ ተብሎ ወይም በእርሷ ምክንያት የቀደመ በደላችን ጠፋ። በእሷ ምክንያት ይላል። አዎ ዘበእንቲአሃ። እሺ አማርኛው እንደዚህ ይላል። ለህዝቡ ማንበብ ስላለብኝ ያ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽም ለሁላችን ይሆን ዘንድ ነውና ሔዋንን ከእንጨት በልታ ባደረገችው አመፅ ባህሪያችን ያደረ የቀድሞው እርግማን በባህሪያችን በል ቋንቋ እየተበላሸ ነው። በባህሪያችን ያደረ አይ የሚለውን ነው ያልኩትኝ ቀሲስዬ። እና የሚለውን እያየሁ እኮ ነው። በባህሪያችን እሺ፣ በባህሪያችን ነው የሚለው። እሺ፣ በባህሪያችን እሺ፣ በባህሪያችን ያደረ
የቀድሞውም እርግማን በእርሷ ያጠፋልን የጠፋልን አምላክን የወለደች በእርሷ የጠፋልን ቋንቋው እንዳይበላሽ በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። አለቀ። ስለ ሔዋን በእርሷ ናት የጠፋልን። ስለ ሔዋን በዛው ቆይ በእርሷ ናት የጠፋልን። እንዴታ በማርያም አይደል? አዎ ከእርሷ ሰው በሆነው ኢየሱስ ክርስቶስ። ምክንያቱም ያለ እርሷ ሰው አልሆነማ። የለም አንተ ስላልክ ነው። እንዳይጩ በመድኃኒዓለም አይጩ በእርሷ ነው ብለው በእርሷ እኔ የእምነት ቃል ክደት ስለምቀበል ማለት ነው። እና በእርሷ ምን አለ? መርገሙ ተነሳ። ፖሊስ ነበርክ ደግሞ? ኧረ ለካ ዲያቆን ነኝ ነበርክ። አይ ግድ የለም። መርገሙ ምን አለ? ተነሳ ስትል የሆነ ጣቢያ አንዴ ገብቼ ነበረና ችግር የለም። እንደዛማ አንዳንዴ ቄስ እንደዛ ያደረገው ምን ችግር አለ? ተነሳለን። ኦኬ እዚህ ጋር በክርስቶስ ነው መርገሙ የተነሳልን ብለዋል። አሁን ደግሞ አይ የለም በእርሷ የተነሳልን ይላል። የሐሙስ ውዳሴ ማርያምን ይዘው በእርሷና ያለ እርሷ የተሰራ ድህነት ስለሌለ እኮ ነው። ያድምጡኝ ቀሲዬ። ውዳሴ ማርያም በመንፈስ ቅዱስ ተቃኝቶ ተነርቶ ፈሶበት ጻፈው ብሎ ያሉት አባ ኤፍሬም ሶርያዊ መርገሙ የተነሳው በእርሷም ነው ይላል። ደግሞ መርገሙ የተነሳውም ወሰጠጠ መጽሐፈ ዕዳሆሙ ብሎ የሚለው በእርሱም ነው ይላል። ይሄ ሰውዬ ነው በመንፈስ ቅዱስ ተቃኝቶ የጻፈ። መርገሙ እንኳን በማን እንደተነሳልን እርግጠኛውን የማይነግረን አንዴ በእርሷ አንዴ በእርሱ እያለ ብሎ የሚል እንዲህ አይነት ሰው ነው በመንፈስ ቅዱስ ተቃኝቶ የጻፈው ውዳሴ ማርያምን። በሉ ይበሉት እንግዲህ እዛው ተመካከሩ። ምኑን ነው የምንመካከረው? ይኸውልን ላይ ያለው የሚያስረዳው መርገሙ የተነሳልን በማርያም ነው አሉኝ። የሐሙስ ውዳሴ ማርያምን ይዘን በእርሷ ይላል። ይኸው በእርሷ ይላል። በእርሷም የጠፋልን ይላል። አምላክን የወለደች ድንግል ማርያም የሁላችን ዘበእንቲ አሃም ይላለው። ኦኬ አሁን ስለዚህ ይሄኛው ትርጉም ተሳስቷል እያሉ ላይ ያለው አሁን ለምሳሌ ትትፌሳ ተራ ላይ ያለው የሰኞ ውዳሴ ማርያም ላይ ያለው ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል። አሁን ያለው ባጭሩ ልንገሮትኝ አያድክሙም። ቆይ ሳትነግረኝ ማለት ነው። ያድምጡኝ። እኔም ውዳሴ ማርያምን ስለማቅ ነው እዚህ ውስጥ ገብቼ የጠየቅኩትኝ። ስለዚህ የመርገሙ የተነሳልን ወሰጠጠ መጽሐፈ ዕዳሆሙ ብሎ የሚለው የተነሳልን መርገሙ ወይ ደግሞ የዕዳው ደብዳቤ ሲቀደድ የተቀደደው መርገሙ መነሳት ማለት ነው። ስለዚህ የተነሳው በማን ነው አሉኝ? ቅድም በክርስቶስ አሉኝ። ቅድም ደግሞ በማርያም ነው ብለው አሉ። ከመምህሩ ጋር አብረው ካሉት ካህን ጋር መልሼ ስጠይቆት የሐሙስ ውዳሴ ማርያም ላይ እሱን ለማምጣት ነበር ሰው ቀድሞ ጠቀሱት። በዛ ክፍል ላይ በእርሷ ነው መርገሙ የተነሳው ይላል። ስለዚህ አባ ኤፍሬም ሶርያዊ በመንፈስ ቅዱስ ተነርቶ እንዳልጻፈ ለማሳየት ምንድነው ዋቢ የምናደርገው? ውዳሴ ማርያም ተአማኝነት የሌለው መጽሐፍ መሆኑን ለማሳየት የዕዳው ደብዳቤ እንኳን የተቀደደው ወይ መርገሙ የተነሳው ከአዳምና ከዘሩ ላይ በእርሷም ነው ይላል። በማርያም ማለቱ ነው። በእርሱም ነው ይላል። በክርስቶስ ማለት ነው። ስለዚህ በሁለቱም ነው ማለት ነው። በሁለቱም ከሆነ ዘንዳ ወደ መጽሐፈ ሰዓታት እንሂድ አይደል ቀሲዬ? አይ ቲንክ መልካ እዚህ ላይ ሳትሄድ መጽሐፈ ሰዓታት ሳትሄድ ማለት ነው የድንግል ማርያም ስጋ በባህሪው አለ የለም? መልካ ፍልሰታ ላይ ቀሲዬ እንዴ እንደው ስለ መድኃኒዓለም መልካ ፍልሰታ ላይ መድኃኒዓለም ስላነሳ እኮ ድንግል ማርያም ነው ወደ ሌላ ቦታ የምትሄደው። መልካ ፍልሰታ ላይ ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ የሚለው ክፍል ይበሉ።